Hi, welcome to my channel. This is Mikaela American YouTube channel. Welcome to my channel, guys. እንዴት ናችሁ? ሰላም ናችሁ? ያላችሁ welcome my channel. ምን ሰብስክራይብ አድርጋለሁኝ በእናታችሁ። ከረካ 21 እንደ የአምሳ ልግባ እንኳን ላይፍ ልግባ በቃ ላይፍ እኔ ሱስ ይዞኛል ማለት ነው። ዩቲዩብ ላይፍ መግባት በጣም አምሮኛል። በቃ የሆነ ላይቭ ገብቼ መዝናናት ደስ አለኝና ማለት ነው። ሰብስክራይብ አድርጉልኝ። ባይደዊ ቲክቶክ ላይም ፖስተዋለሁኝ ማለት ነው። አንተን ሰው ወደ ቻለ ነገራችን የምፈልገውን ነገር ምንድነው መሰላችሁ? ዛሬ ደግሞ ሹሩባይን ማለት ነው ትንሽ አርጅቷል፣ ግን በጣም ነው የሚያምረው ባይደዊ ማለት ነው። ሳላስበው ባይደዊ እናም ብዙ ጊዜ የማይፈጅብኝ ነገር ከተባለ እንደዚህ ሹሩባ ሰራ ማለት ነው። አንዳንድ ሰው ማለት ነው ራሴ ነው የምሰራው ባይደይ ማለት ነው። ሽሩባ ምናምን በጣም ልምድ የለኝም፣ ግን ደህና ነኝ። በቃ ሁሉንም አይነት ሽሩባ ራሴ ነው የምሰራው። እናም ባይደይ አስለምደውኝ ምናምን አይደለም፣ ባይደይ ራሴ ነው የለመድኩት። በቃ ትንሽ ልጅ ያለኝ ማለት ነው ያጎቴ ምስት ሰራ ነበረችና ያጎቴ ምስትና ያጎቴ ልጅ ባይደይ ማለት ነው። ከዛ እሷ ስትሰራ ማለት ነው እንደዚህ ስትይዝ ምናምን ነገርና ከዛ ምን አደርግ ነበር መሰላችሁ? እመለከታትና ማለት ነው መለከታትና ከዛ ያጎቴ መሰናት ባይደው ወይ እንደዚህ ሱሩባ ሰራ ምናምን ስታይም ጊዜ የምትለኝ እንዴት ልጅ እየለመደች ነው በቃ ያያዝን ትችላበታለች ምናምን ትለኝ ነበረችና ማለት ነው። ከዛ እኔ ደግሞ እሷ ስትሰራ እሷ ጠገብ ቆጭል ነበርና ማለት ነው። ከዛ ለመድኩኝ ማለት ነው። በትንሽ ልጅ ያለ ነበር የለመድኩት ባይደው ትንሽ ስንት አመቴ ነበር አይደን አራተኛ ክፍል አራተኛ ክፍል ኢቭን አርቴ የነበረ የሰራውላት ማለት ነው። ደህና ነበረ ያኔ አይሰርቱ ጋር ነው የምላችሁ። የሆነ ስመቅልም ደህና ነበረ ምናምን ነገር በቃ ማንም ላይ ሳልሞክር ማለት ነው። ትሬን እንኳን ሳላደርግ እሷ ላይ ነው የሞከርኩትና ሰራውላት ማለት ነው። ወደታች በአርቴ የሰራውላት ማለት ነው። አንተን ከዛ ማለት ነው ውዶችዬ ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? ግን ብዙ እኔ የፀጉር ስራ አይመቸኝም፣ ግን ደግሞ በጣም ጎበዝ ነኝ መሰለኝ። አይ ቲንክ ፀጉር ስራ ላይ እንደዛ ይሉኛል ማለት ነው። ብዙ ጊዜ እንደዛ ይስሉኝ ነበረ ማለት ነው። አንተን ሰው ማለት ነው ውዶችዬ ልነግራችሁ የምፈልገውን ነገር ምንድነው ዛሬ ደግሞ ማለት ነው ያው ቪዲዮችን እንደሰማችሁት ነው ያው እንደነ ሰው ማለት ነው። እኔ ባይ ዘ ወይ ይሁን መስዋዕት ከፍዬ ማለት ነው ወደኋላ አልመለስም በጭራሽ ማለት ነው። እንደነ ሰው ማለት ነው ወዶች ብዙ ነገር ልታስቡ ትችላላችሁ። ብዙ ነገር ተብያለሁ፣ ብዙ ነገር ማለት ነው። ስለዚህ ምንድነው የምላችሁ ያው ጥላትም ያው ያኔ የትኛውንም ቦታ ሲዞር ማለት ነው ጥላት ሳይሆን ወዳጅም ላበዛ እችላለሁ ማለት ነው። ወዳጅ ማብዛትም አንዳንዴ ችግር አለው ባይ ዘ ወይ ያጎቴ ይለኝ ነበረ ማለት ነው። ድሮ ምን ይለኝ ነበረ መሰላችሁ? አንዳንዴ ጓደኞች ማብዛት ጥሩ አይደለም ምናምን ይለኝ ነበረ ማለት ነው። እና እንደዛ አይነት ነገር ማለት ነው እንደነ ሰው ማለት ነው። ወዶቼ ነገራችን የምፈልገው ነገር ማለት ነው የድሮ ታሪክ አልቋል ማለት ነው። ኢቭን አሁን ቲክቶክ ላይ በቀለም የተባለ በጣም ቆንጅዬ ፍቅር የሆነ ማለት ነው ሙቪ አክተር ነው እሱ ደግሞ በቃ አሁን ልንጋባ ነው በቃ አሁን በቃ አሜሪካዊ ነው ሊያገባኝ ወስነዋል። እና ሽማግሌ ግን ወደ ኢትዮጵያ ነው የምላከው ዳስዋይ በቃ እሱንም እፈልጋለሁ አለኝ ማለት ነው። አሜሪካንም ኢትዮጵያንም ወደ ሁለት ይላካል ተባለ ማለት ነው። ስለዚህ ፕሌን ነው የምትላከው ከእርግብ ጋር ምናምን ነገር ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ሽማግሌ ሊላክ ነው። ደስ የሚል ዘና ነው ባይ ዘ ወይ እንኳን ደህና ሳለሽ በሉኝ። ያው ዋና ነገር ማለት ነው ትዳር ማለት ነው ያው እንደዚህ እንትን ማለት አይደለም። ዋና ነገር ምንድነው መሰላችሁ? ውሃ ጠጥት ያደረገና በቃ የደለደለ ብስል ያለ ሰው ነው አይደለ ለትዳር የሚያስፈልገው። ስለዚህ እንደዛ ስለሆነ ማለት ነው እኔና ሊያም ደግሞ በጣም ብዙ ጊዜ ነው በፍቅር ውስጥ የቆየ ነው ማለት ነው። በጣም ጥልቅ ፍቅር ውስጥ ነበረን ማለት ነው። አንተን ሰው ማለት ነው ወደ ቼል ልነግራችሁ የምፈልገው ነገር ምንድነው መሰላችሁ?
በቃ እሱ ጋር የምትሰራው አክተር ማለት ነው እኔ በሆንኩኝ ነበር ብዬ ነው የተመኘሁት ባይደወይ ማለት ነው ያኔ በቃ እናም ማለት ነው ያው የተመኙትን ማለት ነው አንድ ቀን ከታገሱ ይደርሳል ይባላል ማለት ነው አይደለ ወዶቼ አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው እናም እሱ አሁን በቃ ዋናው ነገር ማለት ነው ያው አፈቀርኩሽ የልጅነት ጨዋታ አለ አይደለ አሁን ልጆች ልጅነት ሲኖራቸው በቃ እንደዚህ ሊኮራባት ይገባል እንደዚህ ላደርጋት ይገባል እንደዚህ የሚባል ነገር ብዙ አለና ይደብራል ማለት ነው እንደዚህ አይነት ነገር ሲኖር ማለት ነው እኔ እና እሱ መሀል ደግሞ እንደዛ ስለሌለ ማለት ነው ፍቅር እና ሁሉም ጋር በጣም ደስ ይላል ማለት ነው። አንደን ሰው ውዶቼ ልነግራቸው የምፈልገው ምንድነው ላይክ ቢ ሃፒ በጣም እንኳን ደስ አለሽ በሉኝ ማለት ነው። ሌላ ነገር እንኳን ባትችሉ ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የእውነት እኔ በጣም ደስተኛ ሆኛለሁ በሱ ማለት ነው። አይ ጌት ቱ ማሪድ ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስቀጥል ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ያው በቃ አሁን ያለቀለት ጉዳይ ነው። ደስዋ ይመረቃችሁ ሸኝ ባይ ዘ ወይ ማለት ነው። ከኔ ምክረት ላይክ በጣም እንደምትቸገሩ አውቃለሁኝ ምናምን ነገር አያስችላቸውም። በቃ እኔ ስርቃቸው አይነ በቃ እንባችሁም እንትን አይናችሁም ባይ እንትን እያደረገ ያፈሰ ነው ባይ ዘ ወይ የምትለቁኝ አይናቃለሁ። ግን ውድ የኢትዮጵያ ሕዝቦች ማለት ነው ልንላቀቅ ይገባል ማለት ነው። ላይክ እኔ በጣም ነው የሚወዳችሁ የማከብራችሁ፣ ግን ደግሞ ከእናንተ መለየት የኔ አላማ አልነበረም። ከእናንተ ማውጣትም የኔ አላማ አልነበረም። ጃስ ሆኖ ግን ማለት ነው እኔንም የእናንተ አልሆንኩኝም ማለት ነው። ደግሞ የእናንተ አልነበርኩኝም ማለት ነው። እንደን ሰው እንደዚህ ስራችሁ በጣም ላይክ በቃ በጣም እየተናነቅኩኝ ነው። በቃ ይሆናል አይደለ ንቅንቅ እያልኩኝ ማለት ነው። ባይ ዘ ወይ በትግርኛ ልንገማላችሁ ባይ ዘ ወይ እንዳይደናገርባቸው እኔ ግልጽ እንደሆነላችሁ ፈልጋለኝ ማለት ነው። እንደነሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው ሽምግልና በትግራይ ያልፋል ባይ ዘ ወይ ማለት ነው። ወደ ኢሮብ ስለሆነ የሚላከው ባይ ዘ ወይ ማለት ነው። ወደ አዲስ አበባም ይላካል፣ ወደ ኢሮብም ይላካል ማለት ነው። እኛ ቤተሰብ ያሉበትን በሞዶ ይላካል ማለት ነው። ባይ ዘ ወይ ለምንድን ነው ከሁሉም በላይ ማለት ነው አጎቴም ብዙ ቤተሰቦቻችንን ማለት ነው እዛ ስለተቀበሩ ማለት ነው ላይክ ለክብርም ሲባል ማለት ነው እዛ ይደርሳል ማለት ነው። ሁሉንም ነገር ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንደነሰው ማለት ነው ያው እንደን ሰው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ያው ሌሎችም አሉ ማለት ያሉትም አሉ ባይ ዘ ወይ የትኛውንም ቢሆኑ ማለት ነው ይደረሳቸዋል ማለት ነው። ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኛ በክብር በፍቅር ነው የምንለያየው ባይ ዘ ወይ ማለት ነው። እኛ ክብር እንኳን ባላገኝም ማለት ነው፣ ግን እኔ በክብር ነው የምንለያየው ከሰው እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ግን ሌላ ጉዞ አልፈልግም። እውነት ልናገር ከተባለ ምክንያቱም ተሰላችተናል ማለት ነው። በያለንበት ማለት ነው ሰላም ፍቅር ነው የምንመኘው ባይዘኒ ማለት ነው እንጂ እናንተ ልታጅቡኝ ወይ ላጅባችሁ አይ አስፈልገኝም። ከኔ ነው ባይ ወይ ሌላ ሰው አስገድዶኝ ምናምን ሳይሆን ማለት ነው አሁን ከራሴ ነው። ምክንያቱ እኔ መረጋጋት አለብኝና ማለት ነው ለወደፊት የሚሆን ከሆነ አያለሁኝ ማለት ነው። ለአሁኑ ግን ላይክ ስለታጨኝ በጣም ደስ ብሎኛል ማለት ነው። ላይክ በጣም ትልቅ ሰው ነው ያጨኝ እና በቃ ደስ ያልኩት አንዳንድ ሰው በጣም ደስተኛ ነኝ ባይዶይ ማለት ነው። በቃ እሱ ደግሞ ኤልሳ የኔ ሚስት ትሆናለች በሚል ሀሳብ ውስጥ ነበረ ማለት ነው። ባይዶይ ኤልሳ ነበረ በድሮ ስሜን የሚያውቀኝ ማለት ነው። እንደን ሰው ማለት ነው እንደን ሰው ውዶቼ በጣም ይገርማል። ላይክ እኔ በጣም ደስተኛ ሆኛለሁኝ ማለት ነው። አንደር ሰው በዚህ አጋጣሚ ደግሞ ሊያምዬ ማለት ነው ልዝፈንለት እንደ በቃ ሊያም ማሄርት አፈርኩኝ የእውነት ማለት ነው። የሆነ ዘህ ማስመሰልኩኝ እኔ ቤተ ክርስቲያን ምናምን ነው የሚመችብኝ የሚያምርብኝ ዳስዋይ ማለት ነው። እሱም እንደዛ ላይ ማለት ነው። ለምን በቃ አንቺ ጸሎት ነው መግባት ያለብሽ ላይ አንቺ ጋር የሚሄደውን ነገር አለ። በቃ ቆንጆ ነሽ፣ ደስ ያለሽ፣ ግን ደግሞ እንደዛ አይነት ነገር በጣም በይበልጥ ያምርብሻል።
እናም አንቺ በቃ ሰምታይምስ ማለት ነው የሆነ በቃ ላይ ካላደረገ ነጸላ ጣል አድርገሽ ማለት ነው የሆነ በቃ ነጭ ቀሚስ አድርገሽ ማለት ነው ረዘም ያለ እንደዛ ቤተክርስቲያን ስትይዛይስ ደስ ይለኛል ምናምን ይለኝ ነበረ። አንደን ሰው ማለት ነው ወዶቼ የእውነትም ነው ባይደውይ ማለት ነው እንደዚህ እኔ ማለት ነው ምክሩንም በጣም ነው የወደድኩት ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው የአደራ አደራ ሊያም እንዳቀሙብኝ ማለት ነው ማንም ሰው ማለት ነው ኢቭን ማለት ነው በግራ ቀኙ በግራ እንኳን ማለት ነው በግራ አይኑ እንኳን ማለት ነው እንደዚህ ማለት ነው እንደዛ አድርጎ እንኳን እንዲመለከቱ አልፈልግም። በጣም ነው የምወደው፣ በጣም ነው የማፈቅረው። ላይክ በቃ እኔ በቃ ላይክ አይደል በቃ ላይክ ህይወቴን መስዋዕት የማደርግለትን ፍቅረኛዬ ነው። በቃ በጣም ነው የምወደው ሰው እኔ እንድታዩብኝ አልፈልግም። በዚህ አጋጣሚ ይቅርታ አድርጉልኝ ማለት ነው። እናንተ ማለት ነው በጥሩ እንኳን ብታዩት ማለት ነው እኔ የቅናት መንፈሱ ላይ ያስችለኝ ይችላል ማለት ነው። ክፉ ነገር ላስብ ስለምችል ማለት ነው። እናንተ ግን ስሜትን እንድትጠብቁልኝ እፈልጋለሁ ማለት ነው። በየትኛውንም መንገድ ማለት ነው። አንዳንድ ሰው ማለት ነው ከዚህ ውጭ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው እኛ በቃ ላይ ዳይር ላይ ተጽፈናል ማለት ነው። ሊያምና ኤልሳ ተብለን ማለት ነው ድሮ ተጽፈናል። ኢቭንም በቃ ላይ ባልና እንደምስ እንደሆነ አስቡት ወይ ማለት ነው። ላይክ ስለታጨን ማለት ነው። ላይክ እንደዛ ነበረን ማለት ነው። ታሪኩን ስሰማው ደግሞ በልጥ ነው ያስደሰተኝ ማለት ነው። ሰው ወደ ቼል ነግራቸው የምፈልገው ነገር ማለት ነው ያው ሰው ወንድ ልጅ ማለት ነው ብዙ ሴቶች ጋር ዞሮ ሊሆን ይችላል ማለት ነው። እሱ ሊያም ብዙ ሴቶች ጋር መዞር አይደለም እኔ እንትን የሚያደርገኝ ያው እሱ በመጨረሻም የኔ መሆኑን እና ማለት ነው እሱ የነበረውን እቅድ ነው ባይዘው ያስደሰተኝ ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔንም ነበረኝ ግን ደግሞ ላይክ እንዲህ ሲኮሬት ሚስተር አድርጌው ነው ባይዘው ማለት ነው። አንዳንድ ሰው ማለት ወዶች ሊሆንም ላይሆንም ይችላል የሚለውን ሀሳብም ስለሚገጥመኝ እኔ ማለት ነው እሱ ላይ ማለት ነው ያው አንድ ሀገር ሰዎች ማለት ነው የአንድ ቦታ ሰዎች የአንድ ሰፈር ሰዎች የአንድ ላይክ አካባቢ ሰዎች በቃ ላይክ የአንድ ቤተሰቦች በሉ ማለት ነው አንድ ቤተሰብ በሉት ማለት ነው ነን እንደን ሰው ማለት ነው እንደዛ ሆነን ማለት ነው። እኔ እና እሱ በጣም ጥልቅ ፍቅር ውስጥ ነን። አሁን ደግሞ የሰይጣን ጆሮ ይደፈን የሰይጣን አይን ደግሞ ይደፈንልን ማለት ነው ነው የሚባለው ባይዶይ ማለት ነው። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ ፍቅር ሲጀመር በእኛ ነው የሚጀመረው። ባይዶይ በቃ ገረመኝ ማለት ነው። አይሰርቱ ጋር ነው የምላችሁ በቃ ነገሮቹን ይዛባባቻል አይደለ እሱን ነገር ረስቼው ነበርና በቃ ላይክ እንደገና ታስታውሰው ላይክ በቃ አይ ዶንት ኖ ሃው ካን አይ ቴል ዩ ጋይስ በቃ በጣም እና ማለት ነው ላይክ ይሆናል አይደለ ሊመልሰው ፈለጉኝና በቃ ደስ አለኝ ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር እንደምመስላችሁ ላይክ ደስተኛ ሆኛለሁ በጣም ቢሃፒ ማለት ነው። አንዳንድ ሰው ማለት ነው ከዛ ቀጥዬ ምንድነው ልላችሁ የፈለኩት ማለት ነው ወዶቼ ስለዚህ ማለት ነው በዛ ጉዳይ ላይ ማለት ነው ቀናን ምናምን ብላችሁ ማለት ነው በስተት ማለት ነው አንድ ሰው ውስጥ ከገባ ማለት ነው ቁርጥ ውርድ ከራሱ ማለት ነው አይደል ሶርቱ ጋር ነው የምላችሁ አልፋታውም በቀላሉ የምፋታው ምናምን እንዳይመስላችሁ ማለት ነው ውርድ ከራሱ ማለት ነው። እንደን ሰው ማለት ነው ሊያምኜ በቃ በጣም ነው የምወደው በጣም ነው የማፈቅረው በቃ ላይ አንተ ማለት ወንድሜ አባቴ በቃ ሁሉ ነገር እኔ በቃ ላይ ካለ አይደለ ላይክ በቃ ስታዩት ማለት ነው በቃ የሆነ አለ አይደለ የመልአክ ስዕል ምናምን ነው የሚመስላችሁ ማለት ነው። ስዕል ላይ ስታዩት በቃ የመልአክ ስዕል ነው የሚመስላችሁ ነው ላይክ በቃ የሆነ አለ አይደለ በቃ ላይ ምስጥ ብላችሁ ነው የምታዩት በቃ እኔ እንደኔ ከሆናችሁ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ኤክሰርቱ ጋር ነው የምላችሁ በቃ በጣም ደስተኛ ነኝ ማለት ነው በዚህ ጉዳይ ፈጣሪ ያሳካልኛል እንደሚያሳካልኛል ተስፋ አለኝ ባይደኝ የበፊቱንም ስላልተሳካ ስለተሳካ አይደለም ባይደኝ የበፊቱ እንደነገርኳችሁ ነው ባይደይ እኔ ራሴን የገባሁት ማለት ነው። ግን ደግሞ ያሁኑን ልናገር ማለት ነው እንደን ሰው ማለት ነው የኔና የሊአም ፍቅር በጣም ጥልቅ ነው። እንደን ሰው ማለት ወደ ቼል ነገራቸው የምፈልገው ነገር ምናምን አባቴም በርቆናል በጣም ደስተኛ ሆነዋል ማለት ነው። ሽምግልናም ወደሱ ተልኳል ቀጥሎ ደግሞ ወደ ኢትዮጵያ ይላካል ማለት ነው። ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ እኛ እንደዛ የምናደርገው ለምን መሰላችሁ ወደ ኢትዮጵያ ምን ልካው ይሆናል አይደለ የነበረውን በቃ ላይ ክብር ብለን ነው ባይ ዘ ዌይ ኢቭንም ከሰዎች ጋርም ተለያይተናል ግን ደግሞ ሪስፔክት ብለን ያው ሽምግልና ወደ ትግራይ ይላካል ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ
ፓይለት ትወርዳለች። ምክንያቱም ምናልባትም ኢሮብ መድረስ ከቻለች ትወርዳለች፣ ካልቻለች ደግሞ ከአድጋፍ ወይ ከመቀላት ታልፈን ባይደወይ ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላቸው? እኛ ግን በጣም በጣም ያውነ በጣም ብዙ አጀብ ያለው ክብር ያለው በቃ የሆነ ያለ አይደል ልዩ ነገር ልናደርግ ፈልገናል። እኛ ግን በቃ በፍቅር መንገድ ነው ባይደው ሁሉንም ነገር ማድረግ የምፈልገው ነው መፍታት የምፈልገው ባይደው ማለት ነው። ሰው ነገራቸው የምፈልገው ነገር ምንድነው መሰላቸው? በጣም ነው የምተማመነው ባይደው በጣም ነው የምንተማመነው። እሱም ያምነኛል እኔም ማምነዋለሁ ባይደው ማለት ነው። ግን ያለውን ሁኔታው ጥሩ አይደለም። የአየር ሁኔታውም ሁሉንም ነገር ጥሩ ስላልሆነ ማለት ነው ትንሽ ቢከርፉል እንኖራለን ማለት ነው። እንጠነቀቃለን። ጀስት ዋይ ኖ ፕሮብሌም አባውት ዳት አንደን ሰው ማለት ነው ወደ ቼል ነገራቸው የምፈልገው እንጠነቀቃለን ስላቸው ማለት ነው ያ ፍቅራችን ውስጥ ማለት ነው የሆነ ነገር እንዳይፈጠርና ግንኙነታችን እንዳይቋረጥ ማለት ነው። ግንኙነታችን ማንም ቢሆን መቋረጥ አይችልም ብለን ደምድመነዋል ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው የእውነትን ስናገር የሆነ ቅናት መንፈስ ሊይዛችሁ ይችላል። ምክንያቱም የሚያስቀና ፍቅር ነው ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ምንድነው መሰላችሁ? ላይክ ምንድነው ልላችሁ የፈለግኩት ማለት ነው። ስለዚህ በቃ እኔ በጣም ደስተኛ ሆኛለሁ ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ አንደርሶ በቃ እኔና ኤልያም ማለት ነው በጣም በቃ ልነግራችሁ አልችልም ማለት ነው። በቃ ጥልቅ ፍቅር ውስጥ ነን ማለት ነው። ከት ፊልም ላይ ምን ማለት ነው? ካት ማለት አቋርጡት ማለት ነው አይደለ? አቋርጡት እንዴ! ስሜት ውስጥ ጥልቅ ብላችሁ ገብታችሁ እንዳትሆኑ ብቻ ማለት ነው። ኢፍ ዩ ፋል ኢን ስሜት ማለት ነው። ስሜት ውስጥ ከገባችሁ ማለት ነው እኔ በኔ ንግግር ማለት ነው ዳሳይ ካላ የቀለድኩ ነው። ባይ ዘ ወይ ወንድሜ ነው ባይ ዘ ወይ ማለት ነው ያልኳችሁ ወንድሜ ነው። ስለዚህ ማለት ነው ውዶችዬ ማለት ነው። ግን ደግሞ ላይክ ንግግሩን በቃ ላይ ግጥም ያስመሰልኩት እውነት ማለት ነው። ተዋናይ መሆን ቢሆን ማለት አሪፍ ተዋናይ ነበር የሚሆነው እንደን ሰው ማለት ነው። ግን በትክክለኛ ነን የገለጽኩት የእውነትም ጥልቅ ፍቅር ውስጥ ነበረን ማለት ነው። የእውነት እኔ በጣም ወደው ነበረ ማለት ነው። ፍቅር ሳይሆን በቃ ጀስት በመውደድ አለ አይደለ? በቃ ላይ ከውደድ የምታደርጉ ሰው አለ አይደለ? ላይክ እንደዛ አድርገው ውደድ ነበረ የማደርገው እና ማለት ነው። የእውነትም ወንድሜ ሲሆን በጣም ይገርመኝ ማለት አይፈርቱ ጋር ነው የምላችሁ እነርሱ ማለት ነው። ፌስቡክ ግን አልሆንልሽ አለኝ ማለት ነው። ፌስቡክ ከፍተዋለሁ ይዘጋል፣ ከፍተዋለሁ ይዘጋል። የሆነ በቃ ቡዳ ወልጦታል ማለት ነው። የወደ አይን ገብቶታል ማለት ነው። ፌስቡክ ውይ በቃ ዛሬ እኮ ነው የፈፈትኩት። ጠዋት ከፍቼ ማታ አሁን ከሰዓት አይዘጋም መሰላችሁ። የስወርት ጋር ነው የምላችሁ። በጣም ነው ይገርመኝ ነው በጣም ይደበረኝ ማለት ነው። እንደን ሰው ማለት ነው ወዶቼ ዝም ብዬ ግን ስለ ወንድሜ ብዙ ላወራና ደስ ስላለኝ ነው ባይደው እንደዛ አልኳችሁ። ባይደው ድሮ ፊልም ላይ ነው የማየው ባይደው ያው ያየሁት ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማለት ነው ያልኳችሁ በጣም ደስ የሚለው በቃ ላይ ሆኖ ያልኩት ነገር በሙሉ እውነት ነው ማለት ነው። አንተ ሰው ልጆቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁም? እዚህ ደግሞ ያው ያለው ሁኔታ እንዳለ ነው። እኔ ሲንግል ነኝ፣ ፍቅረኛ የለኝም። ለነገርኳችሁ ደግሞ እኔ ፍቅረኛ ካለኝ እዛ እመጣለኝ ማለት ነው። ስለዚህ ማንም ሰው እንዳለ ጣጥፉብኝ ባይደውኝ ማለት ነው። አሁን ፈጣሪ ይመስገን በጣም ጥሩ ሁኔታ ላይ ነኝ ባይደውኝ። በዚህ 2 ቀን ወይ ልነግራችሁ አልችልም ማለት ነው። በተለይ ዛሬ ትናንት ማለት ነው ትንሽ የሚቀያየር ነገር አለ፣ ግን ደህና ነው ባይደውኝ ማለት ነው። በይበልጥ ደግሞ ደህና እንዲሆን እፈልጋለሁ ማለት ነው። ስለዚህ እኔ እሱን ብቻ ነው የምፈልገው። ምክንያቱም ደህንነቴን በጣም እኔ ደህና ሰውን ብዙ ሰዎች ደህና እንደሚሆኑ አውቃለሁ። የማረጋግጥበትን መንገድ አለኝ ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ወዶቼ ማለት ነው ያው በቅርብም ወደ አሜሪካ የሚገባ ይሆናል ማለት ፈጣሪ ካለ ማለት ነው። ስለዚህ ማለት ነው እኔ መንገድ ውስጥ መግባት የምትፈልጉ ሰዎች ማለት ነው ከመንገድ ዘር በለው አይደል ማለት ነው። ምክንያቱም እኔ ነው እዚህ ኖርም አሜሪካ ኖርም ለእናንተ የምጨምርላችሁ ነገር የለም ማለት ነው። ምንም ነገር I don't care about you guys። እዚህም እኔ መብት አለኝ ማለት ነው። መቅረብ አልፈልግም ካልኩኝ ማለት ነው እንዲሁም ደስ እያላቸው ባይደው ማለት ነው። የትኛውንም አውሮፓ ውስጥ ማለት ነው የትኛውንም ሀገር ውስጥ ማለት ነው ደስተኛ ሆኖ እንዳልቀርባቸው ያደርጉኛል ማለት ነው። ስለዚህ ማለት ነው እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው
ሰዎቹ ማለት ነው። እኔ ባይደውይ ምን አለ መሰላችሁ በጣም በቃ አንዴ ሰው ሰለቸኝ ነው ባይደውይ ማለት ነው። ክፋታቸው በቃ ምንም ነገር እንዳላይ አድርጎኛል ማለት ነው። ስለዚህ እኔ ምንም ነገር ምንም አይመስለኝም ባይደውይ ማለት ነው። ስለዚህ ማለት ነው እኔ ከድንጋይ የተሰራኝ ወይም ደግሞ ከቸንዲ ነው የተሰራኝ አይደለም ማለት ነው። ፈጣሪ ነኝ ባይደውይ ከዛም በላይ እንትን አለኝ ግን ደግሞ ይሰለቻል ማለት ነው። ስለዚህ ማለት ነው ውዶች ላይ ጊዜንም ዝም ብላችሁ አጨርሱ። ለኔ ምንም 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 የምታገኙት ነገር የለም። ምንም የምታገኙት ነገር የለም ማለት ነው። ስለዚህ እኔ ጠላታችሁ አይደለሁኝም ባይ ዘ ዌይ ማለት ነው። ጠላታችሁ አይደለሁኝም፣ ግን አሁን ጠላታችሁ ከጠላታችሁም በላይ ነኝ ማለት ነው። በጣም ነው የምጠላችሁ። አይ ሄት ዩ ጋይስ በጣም በጣም ነው የምታስጠሉኝ ባይ ዘ ዌይ ማለት ነው። በተለይ መንገድ ላይ የምትቆሙ ሰዎች በተለይ ለእናንተ አያውቃልኝ የራሳችሁ ጥቅም ብላችሁ ነው፣ ግን ምንም ጥቅም የለባችሁም። ግን ደግሞ በቃ ሰይጣን ስለሆናችሁ በቃ ሰይጣን አሳርፋችሁም ባይ የኔ ላይ የሆነ ነገር ማድረግ ያስደስታችኋል ማለት ነው። አይ ዶንት ኬር አይሶርት ጋር ነው የምላችሁ ኢቭን ማለት ነው። እኔ ማለት ነው የሆነ በጣም በተለይ ኤክሶቼ ማለት ነው ድሮ የተውኩትን ሰው ማለት ነው አውቄ መርመሬ መዝምዜ ማለት ነው አታስፈልገኝም ተባብለን የተውነው ነገር ማለት ነው። አሁን ተመልሶ ያንን ሰው ወደ ህይወት ሊገባ ወይም ደግሞ ገና ተስፋ ያልቆረጠ ሰው ካለ ማለት ነው አይሶርት ማን ነው የምላቸው ትንፋሱን እኔ ነው እንዲቋረጥለት የማደርገው ባይሆን ማለት ነው። ከዛ በኋላ ማለት ነው እስር ቤትን ብገባ አይ ዶንት ኬር ማለት ነው። ስለዚህ እኔ የሰዎች መጫወቻ መሆን አልፈልግም ዳስዋይ ማለት ነው። እነሱም በማያውቁት መንገድ ማለት ነው እኔ ላይ የምታጫወቱ ሰዎች በጣም ክፎች ናቸው ማለት ነው። እኔ በነበረን ጥሩ ጊዜ ማለት ነው እኔ ባደረገ ለሰው ጥሩ ነገር ነው የምመኘው፣ ጥሩ ነገር እመኝላችኋለሁ ማለት ነው። ያው ርቀታችሁን ጠብቃችሁ ርቀቴን ጠብቄ ማለት ነው። ከዛ በስተቀር ግን ማለት ህይወቴ ውስጥ የምትገቡ ሰዎች ግን ዳስ ዋይ ካም ዳውን ማለት ነው ጋይስ፣ አቋርጡ ባይ ዘ ዌይ ማለት ነው። ስለዚህ ማለት ነው እኔ ምንም የሚዋሻው ነገር የለም፣ የሚያስዋሻኝ ነገር የለም፣ ምንም የለም ባይ ዘ ዌይ ያለው ነገር እንዳለው ነው ያለው ማለት ነው። ስለዚህ እኔ ከማንም ጋር ግጭት አልፈልግም ባይ ዘ ዌይ ማለት ነው። ያ እኔ ከማንም ሰው ጋር ማለት ነው መጋጨት አልፈልግም ባይ ዘ ዌይ ማለት ነው። እንደሱ ማለት ነው። እኔ ዘንድሮ በጣም የገረመኝ ማለት ነው ድሮ አረብ ፍቅር ይዛቸዋል ወይ አረብስ እንደዛ ናቸው ወይ ምናምን እያልኩኝ ነበር እና እኔ በተለይ ማለት ነው ወደ ከስዊዘርላንድ ወደዚህ ሲመጣ ማለት ነው የሆነውን ነገር ግራ ነው የገባኝ ማለት ነው። ለአረብ ደስ አይለኝም በቃ ላይክ መጀመሪያ ላይ እንደነገርኳቸው ደስ አይለኝም ነበረ፣ ምክንያቱም የሚያደርጉትን ነገር ሳይ ምናምን ነገር እያስጠሉኝ ነበረ እና ማለት ነው። ግን አይዶ ነው በቃ የሆነ ነገራቸው በቃ ደስ አለኝ ማለት ነው። እና በቃ ድሮም አልጠላም ባየው የእውነት ልናገር ከተባለ ነው አረብ ጭራሽ አልጠላም ማለት ነው። ብዙ አልጠላም። ያው ለምን መሰላችሁ የማልጠላው ብዙ መጥፎ ነገር ይገጥመኛል፣ ግን ደግሞ በጣም ከብዙ ነገር ደግሞ በቃ ላይ እኔ የማልፈልገውን በጣም የምጠላውን ነገር ማለት ነው አድርጎኝ አያውቁም ማለት ነው። የማልችለውን ነገር አለ አይደለ እና ማለት ነው አረብ ሰዎች በቃ ላይክ ሰዎች አይደሉም፣ ግን ደግሞ ላይክ ኢቭንም ማለት ነው እንደዛ እያሉ እንኳን እኔን በጣም ነው የታገሱኝ፣ በጣም ነው የረዱኝ፣ በጣም ነው የሚያሳልፉኝ ምናምን ላይክ ጥሩ ልጅ ናት ምናምን ብሎ የተኛውን ቦታ ያሳልፉኛል ማለት ነው። ምንም ቢሆን ማለት ነው እንደልሶ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማለት ነው ይህ ሰውዬ በጣም ላይክ ከአረብ ጋር ላይክ ልዩ ጥላቻ አድርጎ ነበር። እሱ ነገር ምንድነው? ቅናት ነው ባይዘይ ማለት ነው። ቅናት መንፈስ ነው። ቅናት ሰዎቹ ቻንስ ካገኙ ማለት ነው ብዙ ነገር ተብሏል ማለት ነው። እንደዛ እንዲሉ ደግሞ ከጀርባ ማን ያለው ኦቨር 100 ሀበሻ ነው ያለው ባይዘይ ማለት ነው። የሀበሻ ስራ ነው ባይዘይ አረብ ለብቻው የሚያደርገው ነገር የለውም ባይዘይ ኢቭን ድፍረትም የላቸውም እኮ እንደዛ እንድደፍሩ ያደረጓቸው እኮ ሀበሾች ናቸው ባይዘይ ማለት ነው። እንደዛ አይነት ኮንፊደንስ ኢነርጂ የሰጧቸው ባይዘይ ሀበሻ ነው። ኢቭንም እኮ እዚህም እኮ ኢነርጂ ያገኙት ማለት ነው እነዚህ ችላ ሲሏቸው ሲያዩ ምናምን ነገሮች ነው እንጂ ማለት ነው። እኔ ሊቢያ ሀገራቸው ላይ እንኳን ማለት ነው ሊደፍረኝ የሚችል ወንድ አልነበረም። አይስወርቱ ጋር ነው የምላቸው
አሁን ግን በቃ በጣም ኮንፊደንት አሊ ነው የሚደፍሩኝ ባይደው የትኛውንም ቦታ ማለት ነው። የሚደፍሩኝ ስላችሁ ማለት ነው እንደ ሀበሻ አይደለም ባይደው የሀበሻ ልጥፍ ነው ባይደው ማለት ነው። ሀበሻ ልዩ ነው ባይደው እርሱ ማለት ነው ባይዘው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኢቭን አሁን ማን ያስጠላኛል በሉት ባይዘው ማለት ነው። ወንድም ቢሆን ላይክ ከፈረንጅ ማለት ነው አረብ ደስ ይለኛል። አይ ዶንት ኖ ዋይ አንዳንድ ማለት ነው ሌላ እንትን ያደርግኛል ማለት ነው። በቃ አሁን ፈረንጅ አየሁ ማለት በቃ ላይክ ሰይጣን አየሁኝ እንዳየሁኝ ያስጠላኛል ማለት ነው። ለምን እንደሆነ አላውቅም። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው። ላይክ የሚያደርጉት ነገር እኮ ሳምታይምስ በቃ ላይክ በጣም መጥፎ ነገር ነው። ግን ደግሞ ላይክ አይ ዶንት ኖ አላውቅም፣ ለምን እንደሆነ አላውቅም። እኔ ድሮ ብያለሁኝ ማለት ነው ከዚህ ትራፕል ማለት ነው ወይኔ 10 እጥፍ አረብ ይሻላል። ያ 10 እጥፍ አረብ ይሻላል። ለምንድነው አረብ የሚለው እኮ በጣም የሚገርመኝ ማለት ነው። ሶርስ ጋር ነው የምላችሁ ለማለት ነው። የእውነት የሆነ ልጅ ነበረና ሳውዲ ላይ ማለት ነው። ከዛ እኔ ስራ ስሄድ አንቺን በጭራሽ አይጣልሽም የትኛውንም ቦታ ልትሄጂ ማለት ነው። በጭራሽ ልጠልሽ አይችልም ምናምን አለኝና ማለት ነው። ሳውዲ እያለኝ ማለት ነው። የተናገረውን እውነት ነው ባይደው እሱ የተናገረውን ነገር ማለት ነው። ግን እዚህ ምንድነው ያለው እሱ ለባም ነው ባይደው ማለት ነው። ግን እዚህ ምንድነው ያለኝ ባይደው ማለት ነው። ይሄ እንትኑ ማለት ነው ትራፕል ማለት ነው። አረብ ትችላለሽ አረብ ሲል ማለት ነው። አበዛ ማለት ነው። ላይክ የተለየ ነገር የለንም ባይደየን አረብ ግን ደግሞ እሱ እንደዛ ነገር ሲያበዛ ማለት ነው። ላይክ ቅናት ነገር ቅናት ብጤ ምናምን ነገር ማለት ነው። እንዲሁም እኔን ማለት ነው በጣም የሚቀኑብኝ የሚያሰቃዩ ማናቸው እነዚህ ጥቁሮች ምናምን ነገር ናቸው ባይደይ ማለት ነው። እነዚህ አረቦች እጅሎች ናቸው ባይደይ ማለት ነው እንጂ ላይክ የኔ ሀል አልነበረም። ምንም አልመሰላቸውም ባይደይ ማለት ነው። በተለይ እኔ በትክክለኛ ሲሆን ማለት ነው በቃ እንደዚህ እንኳን አንድ ፀጉር እንኳን አስነቀሉብኝም ባይደው ማለት ነው። ለምንድነው የሆነ በቃ ችግር የሚገጥመኝ ምንድነው መሰላችሁ? አረብ የሆነ በቃ የሆነ ነገር አላቸው ባይደው ማለት ነው። እንደዚህ ሲል ማለት ነው ይሆናል አይደል? በቃ ላይክ ሰይጣን ይለካቸዋል መሰለኝ አይ ቲንክ ማለት ነው። በቃ የሆነ አለ አይደል? በቃ የሆነ ነገር እያለ ማለት ነው ይመጡብሻል ማለት ነው። አንዳንድ ሰው ማለት ነው ወንዶች የነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ድሮውንም ማለት ነው ለምንድን ነበር መሰላችሁ ብዙ ጊዜ እኔ ተቃራኒ የሚሄደው ለምን መሰላችሁ? ከሰው ራሴን መከላከል ስለምፈልግ ሰው ኔጌቲቭ ከሆነ ማለት ነው እኔ በጭራሽ ራሴን ለመከላከል የማላደርገው ነገር የለም ባይደዊ ማለት ነው። ግን ደግሞ እኔ ከአረብ ጋር ምንም ችግር የለብኝም ባይደዊ ሰውየው ችግር ካለበት አይደለም አላውቅም ባይደዊ እንደነገርኳችሁ ማለት ነው። ብዙ ነገር ተፈጠረ፣ ብዙ ነገር ይፈጠራል። ለግለቤ በለትንሽ ነገር አይደነግጥም። እናም ማለት ነው ዋኒ ሰው ከመተየው የሆነ ነገር ካለኝ ማለት ነው በጥፍ ነው ማስመልሰው ባይደዊ ማለት ነው። እናም ለዘላለም ዓለሙን ከህይወት ያስወጣዋል። ግን ደግሞ እነርሱ ምን ያደርጋሉ ማለት ነው መልሰው ደግሞ ወደ ህይወት ያመጡታል ማለት ነው። ያው ለነገር አድርጎሽ ምናምን ወደ ህይወት ያመጣታል ማለት ነው። ግን ደግሞ የኔ ህይወት ውስጥ ማለት ነው እኔ ከአረብ ጋር ሰውዲ ነበርኩኝ። ኢቭን መንገድም ውስጥ ምን ይገጥመን እንደነበረ አውቃለሁኝ ማለት ነው። ሳውዲ እስክንገባ ገብተንም ስራ ውስጥ ምን ይገጥመኝ እንደነበረ አውቃለሁኝ ማለት ነው። ምንም ችግር የለባቸውም። በቃ ላይክ ምንም በጣም ይወዱኝ ነበረና በጣም ላይክ በጣም ደስተኛ ማለት ነው። ኢቭን ትንሽ ህፃን ልጅ ነበረና ሁሌ ነበር አቀፌ እንትን ማደርግለትና እንደን ማለት ነው ቁርስ ሰራለት ነበረ። ላይክ ማንም ሰው እንኳን ማለት ነው እኔ ሳውዲ ውስጥ ስገባ ማለት ነው ዋንም ወንድ ማለት ነው ከማንም ወንድ ጋር ሳልተኛ ነኝ ወጄ የወረድኩት ማለት ነው። 2 አመት ነው የቆየሁት ማለት ነው ሳውዲ ውስጥ ማለት ነው። እንትን ሰው ማንም የደፈረኝ ወንድ እንኳን ይገን የለም ባይደኝ ማለት ነው። አስቡት እኔ በረሃ ሄድ ነበረ ከነሱ ጋር ሩቅ በረሃ አለ አይደለ? ላይክ በጣም ፍሪ ሆኜ ማለት ነው ከሰውዬ ጋር ከትልቅ ሴትዮዋ ጋር በጣም ነበር የሚያዝናናው ነው። ኢቭን ማለት ነው አንዴ ወደዛ አንቀሳቅሱናል፣ አንዴ ወደዛ አንቀሳቅሱናል፣ አንዴ ወደዛ አንቀሳቅሱናል ማለት ነው። በጣም ነበር የሚያዝናናው ማለት ነው። እንደነሱ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ?
ኢቨን ማለት ነው ላይክ የሆነ ነገር እንዳትለኝ ማለት ነው ሴትዮዋ ነበረች እና እኔ እንትን ሳደርግ ማለት ነው በቃ የሆነ እኔን እንዳትናገረኝ ማለት ነው ለራሷ አለቀሰች ማለት ነው። አይገርማቸውም? በጣም ያፈርኩት ባይደው ማለት ነው። አንዳንድ ሰው ሳምታይምስ ደግሞ ስራ በዛብንና እኔ ደከመኝ ስላት ማለት ነው ሴትዮዋ ማለት ነው የኔ ደከመኝ ስላት ማለት ነው ብዙ አልሰራም ነበረ ባይደው የሆነ ትናገር ከተባለ ነው እሷ ስትመጣ አንዳንድ ነገር ስራ ነበረ የአረብ ሀገር ስራ ታውቁታላችሁ። ከዛ ደከመኝ ስላት ማለት ነው ራሷ አውጥታ ዝም ብላ ሰራች። በቃ ለምንድን ነው እንደዛ አደረገችው? ምክንያቱም ሳክሪፋይስ ያደረገችው ለምንድን ነው መሰላችሁ? እኔ በቃ እናቷ በጣም ትወደኝ ስለነበረች እኔን ማውጣት ስለማትችል ማለት ነው በቃ እኔን ከምታወጣ ብላ ራሷ ሰራች እና ታምናለች። ትንሽ ሴትዮዋ ማለት ነው በቃ ላይ ክፉ እንደሆነች ታምናለች። ባይደው በጣም ስራ እንደምታበዛ ምናምን ነገር እና ከዛ ራሷ ሰራች። ገደል ገበያ ያልኳት ባይደው በምተኛበት ሰዓት ስራ ትጀምራለች ምናምን ብዬ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ትንሽ እየጠጡልኝ ነበረ ምንም አያወራም። በቃ ቁርስ ስሪልኝ እናቴ፣ ቁርስ ስሪልኝ እናቴ አይደለም እናቱ ሌላ ስራ እየሰራች ነበርና ከዛ ስትቆይበት ማለት ነው ሂድ አለችው። ባይ ዘ ወይ በጣም ነበር የምታምነኝ። የትኛውንም ልጅ መጥቶ የሆነ ነገር ሲጠይቀኝ ምናምን ነገር ግን እሱ ነበረ ቁርስ የሚጠይቀኝ ባዶ ትንሽዬ ልጅ ነበረ ማለት ነው። 2 አመቱ ነው አይደል አላውቅም ማለት ነው። እና ከዛ ሁሌ ነበር አቀፌው የምውለውና ከዛ ስዕል ስየው ነበርና ማለት ፎቶ ተነስቶ ነበር ከኔ ጋር። እንዴ የአረብ ልጆች እንዴት ፎቶ ማንሳት ትችያለሽ? በጣም እኮ ነው የሚያስጠነቅቁት። እንዴት ፎቶ ልትተውሽ ቻለች ምናምን አለችኝ እና ምንም አትልም ነበረ። ላይክ በጣም ብዙ ፎቶ ነበር ከሱ ጋር የተነሳሁት ማለት ነው። ስለሌሎቹ ግድ አልነበረኝም ትልቆቹ ማለት ነው። ግን ደግሞ ህፃኑ ላይክ በቃ ቀፊው ነበረ ሁሌ የምውለው አይሶርቱ ጋር ነው የምላቸው። ምግብ ስሰራ የትኛውንም ነገር ሳደርግ ማለት ነው ሁሌ ነበር የማቅፈው። በቃ ላይክ በጣም ደስ ነበር የሚለኝ ማለት ነው። አንተ ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በጣም ከሰዎች ጋር ከተዋሃዳችሁ ማለት ነው ኢቭን አሁን በጣም በቃ የሚያስጠላ አክት ያሳዩኛል። ሲያስጠላው በቃ ልጅ ሆነ ያን አይደል በቃ በጣም ያበዙታል ማለት ነው እንጂ ድሮ ላይክ በጣም በክብር ነበረ ነው የምንለያየው ማለት ነው። ባይዘው ከአረቦችም ጋር ከየትኛው ነው ባይዘው ማለት ነው እንደም ሰው ማለት ነው። ወዶቼ ሊነግራችሁ የምፈልገው ነገር ምንድነው መሰላችሁ? በህይወት ውስጥ ያየሁት ምንድነው ከነርሱ ጋር ከሰው ጋር እንደዛ አይነት መልኩ እንደመለያየት ደስ የሚል ነገር ምንም ነገር ያላየሁኝም በህይወት ዘመኔ ማለት ነው። እንዳሁኑ ማለት ነው አንዱ ለጥቅም አንዱ ለእንድና እንደዛ አይነት ነገር በጣም ያስጠላል ማለት ነው። እንደን ሰው ማለት ነው ሰዎቹ ደግሞ ለራሳቸው ያናድሯቸው ማለት ነው። በኔ በኩል መበቀል ፈልጎ ማለት ነው እንደዚህ አለ እንደዛ ተባለ እንደዛ ስንፍና ነው ባይዘው እንደዛ ማለት ነው የመጨረሻ ዓለም ሰነፍ መሆንህን ልታውቁት ይገባል ማለት ነው። ክፋት ወይ ስንፍና ነው ባይዘው ማለት ነው። ሁሉም የተደበላለቀ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መልስ አላችሁ። መልስ ልትመልሱለት ይችላል። እኔ እኮ በቃ ደስ እያለኝ እኮ ነው አሁን ሰው ሲመጣልኝ ወይኔ ፈጣሪ አድርጌ ማለት ነው የሆነ ጥርሳቸውን የሆነ እንደ ቢላ እንትን እንደሚደረግ ማለት ነው ለዛ አድርጌ ነው የምጠብቀው። ደስ እያለኝ በቃ ለለለለለለ እያልኩኝ ማለት ነው ላይክ ልሰርበው ፈልጌ ማለት ነው ልሰርበው እንደዛ ብዬ ነው የምጠብቀው ማለት ነው። መልስ ልመልስለት ብዬ እንደዛ ብዬ ነው የምጠብቀው ባይደይ ማለት ነው። ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ውዶቼ ምንድነው ልላችሁ የፈለኩት ስለዚህ ማለት ነው ውዶቼ ምንድነው ልላችሁ የፈለኩት እኔ ማለት ነው ሰው በቃ እኔ በቃ ላይ አይሶፕ ጋር ነው የምላችሁ። ወንዶች አሁን ወንድ ከተባለ ማለት ነው በጣም ሰነፍ እንደሆነ እንድታይበት አይፈልግም። ድክመቱን በይና ምን አይናገርም ምናምን ይባላል ማለት አይደል? ልጆቹ ግን ለምንድን ነው የሚያወሩት? አዎ ትንሽ ኮራ ይሉም እንዴ ደልቀቅ። አዎ
ከሰዎች ጋር ነው የምላቸው። እኛ ሴቶች ባይተው ወይ ማለት ነው ኩራት ስንል ማለት ነው ምን አይነት የሚያከብረን እንጂ ኮራ ያለ ወንድ ደስ ይለናል ማለት ነው። እኛ ላይ እየኮራው ነው የምለው ስልክ 10 ጊዜ ሲደወልለት የማያነሳ የሆነ ነገር ስንጠይቃ የሚል ምናምን ነገር አይመቸንም ባይተው ማለት ነው። እኛ ላይ የሚፈዝ ወንድ ማለት ነው። ግን ደግሞ ትንሽ ደልደል ብሎ ኮራ ስል ማለት ነው በቃ እንደዚህ አይነት ነገር ከኔ ጋር አይሄድም፣ እንደዚህ አይነት ንግግር መናገር የለብኝም ምን ኮራ የሚል ግን ደግሞ ትሁት መስዋዕት የሚከፍል በቃ ላይክ ለጥሩ ነገር ብሎ ማለት ነው ዝቅ የሚል ጥሩ ነው። ግን ደግሞ እንደዚህ አይነት እንደዛ ተናገረች እንደዚህ ተናገረች ምናምን እያለ ማለት ነው ጥልቅ ጥልቅ የሚል ወንድ ደስ አይልንም ባይዘኝ ማለት ነው። ትንሽ ኮራ ረዘን የሚል ወንድ ነው እኛ የምንወደው ማለት ነው። አንዳንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው የሆነ ነገር ደግሞ መደምደምታ ልታደርጉለት ይገባል። ወይ ተስፋ መቁረጥ አለባችሁ ወይ ደግሞ በቃ ለውጥ መፍትሄ ልትፈልጉ ይገባል። መፍትሄ የማታገኙት ከሆነ በቃ ልታቆሙ ይገባል ማለት ነው። በቃ ተስፋ ቆርጣችሁ ልታቆሙት ይገባል ማለት ነው። ኢቭን በሌላ መንገድ እንኳን ባይሆንላችሁ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገውን ነገር ምንድነው መሰላቸው ማለት ነው። እኔ በጣም ደስ ብሎኛል ባይዘው ማለት ነው። እንደዚህ በተለይ ጥላቶቼን ስወድና ምጠላቸውን ሰው ስወድ ወይም ደግሞ የሆነ ባይዘው ጥላቶቼ አይደሉም። የሆነ እንናገር ከተባለ እኮ አረቦች ጥላቶቼም አይደሉም እኮ ብዙ ባይዘው ጅሎች ስለሆኑ እንጂ አብዛኞቹ ባይዘው ጅሎች ናቸው። ሰው ቶሎ ያምናሉ ምናምን ነገር ማለት ነው። አንተን ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድነው ግን ብዙዎች ማለት ነው ይገርማል። በቃ ህይወት እንደዛ ናት ባይዘው ማለት ነው። ግረሪ ማለት ሰው መጫወቻ ሳያደርገኝ ደስ አይለኝም ባይዘው ማለት ነው። ግን እኔ ሰው በቃ ላይ በጣም እወደዋለሁ ምናምን ከተባለ ማለት ነው ለክ ደስ እንድለው አልፈልግም መሰለኝ ሳምታይምስ ማለት ነው። ሳምታይምስ ለዛም ሳይሆን ማለት ነው ይሆናል አይደለ በቃ ዝም ብዬ የማደርገው ነገር አለ። ሳምታይምስ ደግሞ ሰዎቹ በጣም ኔጌቲቭ ስለሆኑ እንፈራለን በእናታቸው እንዴ። እኔም ድሮ የሆነ በቃ ነጥብ ጥላቻ ምናምን አልነበረኝም ያናድዱኛል ማለት ነው። 10 ጊዜ 5 ጊዜ ብዙ ጊዜ ሲያናድዱኝ ይወላሉ ማለት ነው አረቦች ማለት ነው። አይሰጡ ጋር ነው የምላቸው ጥሩ ሲሰራ ሲሰሩ አይቻልም የሆነ ነገር ከተባለ ማለት ነው በቃ አይደለ ስራቸው በቃ አደሰኝ በጣም ነው የማውቀው በጣም ማለት ግን ደግሞ ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ምንድነው እኔ አረብ በጣም ነው የምወደው ባይዘው አይሰርቱ ጋር ነው የምላቸው እንጂ አልጠላም። በቃ እኔ እጠላለሁ ምናምን ስላችሁ ማለት ነው ጥላቻ ላይ ምናምን እንዳይመስላችሁ ባይዘው እነሱም ግድ የላቸውም ባይዘው ማለት ነው። እንደዛ ቢልም ምንም አይመስላቸውም ባይዘው በጣም ጎበዞች ናቸው ባይዘው የእውነት መናገር ከተባለ ማለት ተግባር ላይ ነው የሚያምኑት ባይዘው አንተ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው አልቀርብም ነበር የእውነትም ተገቢም አይደለም ማለት ነው። የፍቅር ግንኙነት ምናምን ነገር ተገቢም አይደለም ግን ኖርማል ነው ማለት ነው። እኔ መቼም የዋልኩበት አላድርም እንደነሳው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ሰው ጥሩ በጣም ጥሩ ሲሆን አልወድም፣ ምክንያቱም ይገዛኛል ማለት ነው። ጥሩ ሲሆን ማለት ነው መልካምነቱ በጣም ነው የሚገዛኝ ባይዘኝ ማለት ነው። እንደነሳው ማለት ነው። አሁን የሚዋደዱ ሰዎች ደግሞ ደስ አይለኝም ባይዘኝ ማለት ነው። አሁን የሚወጋገኑ ሰዎች ማለት ነው አሁን ማለት ነው የሆነ ሰው የሆነ ነገር ሲያደርግሽ ማለት ነው እሱ ያኛው ለማገዝ ብለው አንዱ ነገር መጥፎ ነገር ያደርግሻል፣ አንዱ ያኛው እንትን ለማድረግ ብለው መጥፎ ነገር ያደርግሻል። የሆነ የሚተባበሩ ሰዎች አሉ አይደለ? በቃ ስለ አንቺ ስሜት አንቺ ያለሽበት ሁኔታ ምናምን ነገር የማያስቡና ይሆናል አይደለ? በቃ ላይክ ለራሳቸው ብቻ የሚያስቡ ሰዎች አሉ አይደለ? ማለት ነው አሁን ብዙ ጊዜ የሚገጥመኝና ይገጥመኛል ብዬ ማለት ነው ምንም አይነት ከማድረግ ማለት ነው የምጠነቅቅበትን ነገር ምንድነው መሰላችሁ? እሱን ነገር በጣም የሚያስጠላኝ ማለት ነው። አንተን ሰው ማለት ነው። ሲቀጥል ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላችሁ ወዶች ይሄ እንትን ነገር ማለት ነው። ስለዚህ ማለት ነው እነርሱ ደግሞ ላይክ አረቦች ደግሞ ላይክ ለምን ታሰሩኛል በዚህ ጊዜ ማለት ነው። በቃ ከሰዎች ለየት የሚያስብላቸው ኢቭን ሀበሻ እንኳን እንደዛ የላቸውም ማለት ነው። የሚያስብላቸው ምንድነው አይዋደድም። አንዱ የሆነ ነገር አደረገሽና አንዱ እንደዛ አይደግም።
አንዱ ስለ አንዱ ግድ የለውም፣ አንዱ ስለ አንዱ ግድ የለውም ባይ ማለት ነው። ስለዚህ እንደዛ አይነት ነገር ደስ አለኝ ማለት ነው። እንደዛ አይነት ነገራቸው ይመቸኛል ማለት ነው። አይ ቲንክ እንደዛ ይመስለኛል ራሱ እኔ ማለት ነው። የሆነ ላይክ ሰዎቹ ማለት ነው ላይክ ደህና አይነት ሲሆኑ ማለት ነው ምናቸው ደስ እያለኝ እንዳለ ሳይገባኝ ነው ደስ የሚሉኝ ባይ ማለት ነው። የሆነ መተትም አለ ባይ የአንዳንድ ጊዜ ማለት ነው መተትም ስላለ ማለት ነው እንደዛ አይነት ነገር ላይ መጠንቀቅ አለባችሁ። ግን ማለት ነው ይሄን ያህል አይደለም። እንደዛ ስላችሁ ቀለል ባለ መልኩ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው መሰላችሁ? አንተን ሰው ማለት ነው ውዶቼ እንደዛ ነኝ ባይ ማለት ነው። አንተን ሰው ኢቭን እኔ ማለት ነው አይሰርቱ ጋር ነው የምላችሁ ለፍቅረኛዬ ብዬ ማለት ነው እውነት በጣም የማፈቅረው ፍቅረኛዬ ብዬ አላይ ከቤተሰቦች ጋር ነበር የምጣላው ኢቭን ማለት ነው። ስለዚህ ምንም ግድ የለኝም ማለት ነው። እኔ ከወደድኩት ማለት ነው ስለማንም ምንም እንዲለኝና ቢለው ወይም ደግሞ የሆነ ነገር ለኛኛው ሰው የሆነ እንደዛ አደረገት እንደዛ አደረገ ሄልፕ ምናምን የሚባል ነገር የለም። ገደል ገባ ነው ባይ የምንባባለው። ለማንም ለምንም ብዬ የማደርገው ነገር የለም ማለት ነው። እንደርሰው ማለት ነው እኔ እንደዛ አይነት ሰዎች ደስ ይሉኛል ማለት ነው። በህይወቴ ዘመኔ ማለት ነው ሲገባባቸው ማለት ነው አንዱ ለአንዱ የሚወጋገን ሰው አይመቸኝም ባይ ማለት ነው። አንዱ ለአንዱ አዶን ኬር ብሎ የሚያልፈው አንዱ ለአንዱ እንደዛ የሚለው ሰው ነው ደስ የሚለኝ ማለት ነው። አንድ ልጅ ነበረች እና ማለት ነው እስኪ ማርጃዋን ነው የሚባለው የህንድ ፊልም ነበረና የታራና የአሮሂ ምናምን የሚባለው ልጆች ነበርና ከዛ ምን ታደርጋለች ታራ ማለት ነው። ታራ ጥሩ ታሪክ ያላት እውነት ነገር ከተባለ እዛ ፊልም ማለት ነው ዳብል ፌስ ሆና ነው የምትሰራውና ህንድ ፊልም ነበረና ከዛ ምን ታደርጋለች ላይክ በቃ ያቺ ታራ የምትባለውን በጣም ነበር ባሏን የምትወደው ባይ ዲብ ነበር የሚባለው በቃ በጣም ነበር የምትወደው ማለት ነው። በቃ በጣም ትሞትለት ነበረች ማለት ነው። ከዛ ማለት ነው የቅርብ ጊዜ ፊልም ነው ባይ የሩቁ ጊዜ አይደለም ማለት ነው። በጣም ትወደው ነበረችና ላይክ እናቷ በጣም ሀብታም ናት። የሁሉ ሀብት ያወረሰቻት እሷ ናት ባይ ማለት ነው። እንደነ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ታደርጋለች ማለት ነው እናቷ ግን በጣም ላይክ ነፍሰ ገዳይ ናት። ብዙ ነገር ታደርጋለች። ብዙ ነገር ብዙ ኃጢአት ነበረባት ማለት ነው። ከዛ ምን ታደርጋለች እሷ በቃ ከሱ ውጪ ምንም ነገር ሊያስጠቃት አይችልም። በቃ ብዙ ነገር ነው የከፈለችው። ብዙ መስዋዕት ነው የከፈለችው ለሱ ብላ ማለት ነው። ልጅቷ ግን ችግር ያለባት መታገስ አልትልም። ሰው ትገላለች በብላ አድርጋ ማለት ነው። ግን ደም ትጣላለች ማለት ነው። ከዛ ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ታደርጋለች መሰላችሁ? ከዛ ምን ታደርጋለች ላይክ በቃ ማንም ነገር ማለት ነው ላይክ ኢቭን ማለት ነው ወንድሟንም ላይክ ቤተሰቦቿንም ትደበድባለች። በቃ የሆነ ነገር ታደርጋለች። በቃ ላይክ ልታጠፋቸው ትላለች ነው ማለት ነው። የእውነት እችማ የኔ ጋር ትንሽ ነገር አላት። በቃ የኔ ስራ አላት ምናምን አልኩኝ ማለት ነው። የፊልም አክቲንግ ነው እና እኔ ደግሞ አይሶርቱ ጋር ነው የምላችሁ። እኔ ኢቭን እኮ እሱ አይወዳትም። አይሶርቱ ጋር ነው የምላችሁ። እሱ ማለት ነው ሌላ ሴት ነበረች እና እሷን የምትመስል ማለት ነው። እሷ በቃ ላይክ ጠባዋ ደስ ይል ነበረ ምናምን ነገር እሷን ይወዳት ነበር ማለት ነው። እሷ ግን በቃ ትሞታለች ባይደው ማለት ነው። ከሷ ጋር ሄዳ ሺዶን ከር በቃ ከሷ ጋር ይሄድ ምንም የሚመስላት ነገር የለም ባይደው ማለት ነው። ሴትዮዋ አንተን ሰው ማለት ነው ልጅ ጋር ልንገራቸው ማለት ነው። የሆነ ታይም ላይ ማለት ነው እሱ ማለት ነው የሆነ ገበን ነበራቸውና ማለት ነው ከነርሱ ሊወጣ ፈልገ ማለት ነው። ሊወጣ ሲፈልግ ማለት ነው ግን እሱ የፈለገ ከሷ ጋር ቢሄድም ማለት ነው ልትገደው አትፈልግም ባይደው ማለት ነው። እና ከዛ ሲሸውዳት ደግሞ ቶሎ ታምነዋለች ማለት ነው። በቃ በአንድ ሰከንድ ውስጥ ነው የምታምነው ባይደኝ ማለት ነው። አንዴ ብቻ አይደለም ብዙ ጊዜ ነው የምታምነው ማለት ነው። ከዛ ማለት ነው ወደች ልነግራቸው የምፈልገው ነገር ከዛ እናቷን ማለት ነው ለሱ ስትል ማለት ነው ከፎቅ ወረወረቻት ባይደኝ ማለት ነው። አንተ ሰው ወደች በጣም ነው የገረመኝና ላይክ በቃ ማንም ምንም ነገር በቃ ላይክ እሷ አስቡት ማለት ነው እሷን በቃ ላይክ ከእሷ ጋር ጥሩ ግንኙነት ስለነበረው በእሷ ሀብታም የሆነው ማለት ነው። እሷ ነው በእሷ በኩል ነው ሁሉንም ነገር የሆነውና ግን በቃ ላይክ እብድ ትሆናለች። በቃ እብድ ቢክሬዝ ነው የምትሆነው ማለት ነው። ደግሞ እኮ አይወዳትም። አይሶርቱ ጋር ነው የምላቸው አይወዳትም እኮ ሌላ ሴትም ይወዳታል። ወንዶች ነገራቸው ፈልገው ነገር ማለት ነው። እንደዛ አይነት ነፍሰ ገዳይ እንኳን አይደለኝም ማለት ነው። እንደዛ በብላ እንደዛ ሰው አልገድልም ባይደኝ ማለት ነው። እንደዛ አይነት ጭካኔ የለብኝም ማለት ነው።
ላይ ከኔ ብጨክን ማለት ነው ከኔ የተጨከነ ሰው ስለሌለ ማለት ነው ብጨክን ባይደው ማለት ነው በሌላ ጨክናለሁ እንጂ እንደዛ አይነት ጭካኔ አይመቸኝም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ግን ደግሞ ምን አለ መሰላችሁ ማለት ነው እሷ ማለት ነው ከዛ ማለት ነው ወዶቼ እንደዛ ሳረግና በቃ እብድ ትላለሃለች እስከ መጨረሻ ማለት ነው። መጨረሻ ግን አላየሁትም ማለት ነው። ፊልሙን በጣም ላይ ፈልጌ ማለት ነው። በአረብኛ አልነበረም ማለት በህንደኛ ስለነበረ አላየሁትም ማለት ነው። ነበረ መሰለኝ አይ ቲንክ በህንደኛም አላገኙኝም ማለት ነው። በአረብኛ ነበር እያዩኝ ያልነበርኩት እና በጣም ነበር ሲገባኝ የነበረው ማለት ነው። የሚናገሩትን ነገር የሚያደርጉትን ነገር ወደ አረብኛ ሲተረጎም ማለት ነው። እንዲሁም በጣም ደስ የሚል አረብ ነው። አይስወርት ጋር ነው የምላቸው ላይክ የማን አረብ ነው በጣም ደስ ይላል። አሁን እኔ በጣም ሲቀያየረው መጣኝ ማለት ነው። በቃ ወደ ደስ የሚለው ነው የሚሄደው። እናም ሰው ወዶቼ ለነገራቸው የምፈልገው ነገር ማለት ነው። ከዛ ግን አረብ እኔ ኮምፕሊትሊ ነው የምሰዋው ባይደው ማለት ነው። አንድ ሳልስቀር ባይደው ማለት ነው። በቃ ላይክ በቃ 95% ሰማለኝ ማለት ነው። አወራለኝ እሰማለኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ጥቂት ነገር ብቻ ነው የሚቀረኝ መሰለኝ። አይ ቲንክ ሳምታይምስ ሳይቀረኝ አይቀርም ባይደው ይቀራል። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የተባለው ባይደው ሌላም ብንማር ኖሮ እስካሁን ላይክ ፐርፌክት እንሆን ነበር። እንግሊዘኛንም ሌላንም ማለት ነው እንደዚህ ዝም ብለው ነገር ላይ ያሳለፍኩትን ነገር ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ነገሮች ማለት ነው በጣም ስትከተሉት አንዳንድ ጊዜ አይሆንላቸው ማለት ነው። አሁን ሰዎቹ ማለት ነው በቃ ትምህርታቸው በቃ ዝም ብላችሁ ወንድ ስትከተሉ ደስ ይላቸው ማለት ነው። እንደዛ አይነት ነገር ግን ጥሩ አይደለም ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ሳምታይምስ ራሳቸውንም ልታጡ ስለምትችሉ ማለት ነው ይሄን ማለት በጣም መጥረፍ የለባቸውም። ግን ደግሞ እንደዛ አይነት ነገር ጥሩ አይደለም። በጣም ስትፈልጉት ነገሮቹ ወደ እናንተ አይመጣም፣ ሲፈልጋችሁ ነው የሚመጣው። ሰው እናንተ ማድረግ ያለባችሁ ምንድነው? ነገሮች ከተሰካላችሁ ጥሩ፣ ካልሰካላችሁ ግን እናንተ መስራት አለባችሁ፣ መማር አለባችሁ፣ ማጥናት አለባችሁ፣ መዝናናት አለባችሁ፣ መጨነቅ ያለባችሁ ብዙ ነገር ማድረግ አለባችሁ ማለት ነው፣ ለራሳችሁ ማለት ነው። ሰው እኔንም እንደዛ አይነት ነገር ላይ ነው ማምነው ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን የተባለውን ማለት ነው። ከዛ ላይክ ልጅቷ በቃ ላይክ በጣም ነበር የምትወደው ባይደኝ ማለት ነው። ላይክ እኔ ደግሞ እንደዛ አይነት እንትን ያለኝ ባይደኝ ማለት ነው። ላይክ የሆነ ነገር ላይ አንቺ ለምንድን ነው አንቺ ጅል የምትሆኚ ምናምን ካለኝ ማለት ነው አይ እየቀለድክብኝ ነው ባይደኝ ምንም ጅል ምን አገባክ ነው ምነው ባይደኝ ማለት ነው። እንደርሱ ከዛ ምን እላለሁኝ ማለት ነው። እኔ የሚመልስላቸው መልስ ማለት ነው ላይክ አይሶርስ ጋር ነው የምላቸው በጣም ነበር የምትሰቁት በቃ ምንም በሌለበትን ነገር ላይ ማለት ነው። የምመልስላቸው መልስ አላጣም። አይስወርት ጋር ነው የምላቸው ምንም አይነት መልስ አላጣም ባይደኝ ማለት ነው። እናም በቃ አይወድሽም እንደዚህ ነው ገደል ግቡ ነው የምላቸው ባይደኝ አይወድሽም ምናምን ነገር ያሉ ማለት ነው። የሆነ ያወኩኝ እንትን ያለሁበት ነገር ላይ አይወድሽም ይወድሻል ምናምን ነገር ደግሞ አልሰማም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንደርሷ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው? እንደዚህ ሰው ማለት ነው። እኔ ደግሞ ላይ ሰዎች አልወደደኝም እኮ እኔን እኮ አፍቅረኝም እኮ ምናምን እያለቀስኩ ምናምን ሰው ልገለው ምናምን አላስብም ማለት ኦኬ ምንም አይመስለኝም። ባዶ ያው እድል ነው፣ ባዶ የጣፋንታ ነው። በቃ አንድ ቀን የምትወዱት ላይ ወድሽ ይችላል፣ የምትወዱት ላይ ወዳችሁ ይችላል። የሚወዳችሁ ደግሞ ላትወዱት ትችላላችሁ ማለት ነው። ህይወት አጋጣሚ ውስጥ የሆነ ነገር ላይ ልትጠቀሙበት ትችላላችሁ ሳትወዱ፣ ግን ደግሞ ህይወት ግዴታ ስለሆነባችሁ ግን ደግሞ ካልጎዳችሁት ማለት ነው ትጠቀማላችሁ፣ ትጠቀምባችኋለን ባይዘው ማለት ነው። ባትወዱትም ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወዶቼ እኔ ብዙ ጊዜ ማለት ነው በቃ እንደዛ ነው፣ ምንም አይመስለኝም ማለት ነው። አሁን ስለ እንደዚህ ምናምን ነገር ኢቭን እኔ እኮ በቃ ሳምታይምስ እፈራ ነበር፣ ምክንያቱም እኔ ሰው ስለማልሰማ ምናምን እያልኩኝ ማለት ነው በጣም ነበር የምፈራው ማለት ነው። አንድ ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ላይክ እኔ በቃ እንደዛ አይነት ነገር ነው የሚመቸኝ። አንዱ ለአንዱ ምንድነው ይሄ ነገር የምን ቀልድ ነው የያዙት ነው የምለው ማለት ነው። ስለዚህ ማለት ነው እናንተ
በእንደዚህ አይነት ሁኔታ ውስጥ ሆናችሁ ማለት ነው ጋብቻ፣ ትዳር፣ ሌላ 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 ምን ባይደዊ ወዳጃችሁ ሊሆን አይችልም፣ ጥላታችሁ ነው ባይደዊ ማለት ነው። ስለዚህ ሰው ልጅ ደግሞ ትዳር ጋብቻ አይደለም ህይወቱን የሚያረዝምለትን ነገር ማለት ነው መጀመሪያ ማድረግ ያለበት መጀመሪያ ነው ማድረግ ያለበት ባይደዊ ቤተሰብ ስለሚቀድምና ቤተሰብ ስለሆነ ብቻ አይደለም ባይደዊ ማለት ነው። የእሱን ህይወት የትኛው ቦታ ላይ ነው ጥሩ ሊሆን የሚችለው ባይደዊ ማለት ነው። አንዳንድ ጊዜ እኔ አሁን ማለት ነው ምንም ነገር ማለት ነው ማድረግ እንኳን ቢፈልግ እንደማይሆንልኝ ያውቃልኝ ማለት ነው። ስለ ምናምን ሌላ ነገር ማለት ነው እንደን ሰው ማለት ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንትን ሰው ማለት ነው ሰዎቹ ማለት ነው ላይክ ሰዎቹ ማለት ነው ቢያናድዱንም ማለት ነው በእንዴት መልክና እንዴት አድርገን መናገር አለብን፣ እንዴት ማድረግ አለብን ማወቅ አለብን። ምክንያቱም ይህን ያህል የሰው ስሜት ላይ መጉዳት መጫወት የለብንም ማለት ነው። እንደር ሰው ምን ተጀምረው ነበር ማለት ነው። አንደኛ ደረጃ ነው እንደዚህ ክልስ አይሆንላትም እንደዛ ተብሎ ነበር ማለት ነው። እኔ ላይ ማለት ነው ሲወጡ ጋር ነው የምላችሁ። እኔም ዝም ብዬ የተከተልኳቸው ነበረ ማለት ነው። ግን ደግሞ በጣም አስጠላኝ ማለት ነው። በኋላ ላይ አናደደኝ ማለት ነው። እንደዛ የሚባል ነገር የለም ወዶቼ። ልነግራቸው የምፈልገው ነገር ሰዎቹ ደግሞ የስነ ልቦና ቀውስ ውስጥ ነው ያስገቡት ይባዴው ማለት ነው። እንትን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ ከሆነ ማለት ነው ኢቭን ከነርሱ በላይ ማንኝ ይባዴው ነጭ ያልሆንኩትኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ የሚባል ነገር የለም ባይደይ ማለት ነው። ስለዚህ የሰው ስለ ሰው ስለ ልቦና ምንም ማያስቡ ሰዎች አሉ ማለት ነው። በቃ ለራሳቸው ቁማር ፕሌይ፣ መታየት፣ መታወቅ፣ ከፍ ማለት፣ ሰው ላይ ጌም ማጫወት፣ ሰው ማሰቃየት የሚያስደስታቸው ሰዎች አሉ ባይደይ ማለት ነው። ግን ደግሞ ነገሮቹ ማለት ነው በትክክለኛ አይነት መልኩ ማለት ነው ሰዎቹ ማለት ካናደዳችሁ በሌላ በኩል መልስ ልሰጧቸው ይገባል ባይደይ ማለት ነው። ዘንሶ ማለት ነው ወዶች ይሄን ነገራቸው የምፈልገው ነገር ማለት ነው። አሁን እኔ በሁሉም ሰው በኩል ማለት ነው ብዙ ችግር ይገጥመኛል። አሁን ክልስ ስለሆነ አይደለም፣ ክልስ ስላልሆነ አይደለም፣ ሌላ አይደለም ባይደይ እሱ አይደለም ችግሩ ማለት ነው። እኔ ኢቭን ሞር ኦፍ ብዙ ነገር የሚገጥመኝ ማለት ነው ክልስ ባልሆኑት ሰዎች ኢቭን ብዙ ነገር ይገጥመኛል ማለት ነው። በእነርሱ ክልስ ያልሆኑትን ሰዎች ማለት ነው። ላይክ እኔ አሁን ማለት ነው አባቴ ነጭ ነው፣ እናቴ ጥቁር ናት። እንደን ሰው ማለት ነው እንደዛ ሲሆን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ አሁን ክልስ ነኝ ባይደይ ማለት ነው። ያ ከዛ እንደዛ ስለሆንኩኝ ደግሞ ላይክ ኢቭንም የኔ ይታያል ማለት ነው። ይታያልም ማለት ነው። የትኛውንም ቦታ ብታድጉም እና የትኛውንም ነገር ባይመቻቸውም እና የትኛውንም እንትን ብትሉ ማለት ነው ቆርበታቸው ማለት ነው በቃ ነጭ ነው የሚሆነው ባይደይ ማለት ነው። ስለዚህ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የትኛውንም ነገር ባይመቻቸው ማለት ነው እንኳን ነጭ ነው የምትሆኑት ባይደይ ማለት ነው። የሆነ ላይክ በጣም የሆነ ሴራ ያለበት ነገር ካልሆነ በስተቀር ማለት ነው በጣም ሴራ የተሰረበትና ለሰው ሌላ ያስመስላችሁ በጣም ከድሮ እቅድ የነበራቸውን እና ያደረጉት ነገር ካለ ደስዋይ ማለት ነው። አንዳንድ ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው እንደዛ እያላችሁ የሰው በቃ ሁሌም የምታደርጉት ነገር ማለት ነው ሰዎቹ ማለት ነው በቃ ሰው ላይ መጫወት፣ የሰው ስነ ልቦና መንካት፣ የሰው ማቃወስ በቃ እንደዛ ሲሆን አስጠላኝ። በቃ የምታደርጉት ነገር ማለት ነው ደግሞ አንድ ጥሩ ሲያደርግ አንዱ መጥፎ እንዲያደርግ፣ አንዱ መጥፎ ሲያደርግ አንዱ ጥሩ እንዲያደርግ። ላይክ ለምንድን ነው ሁላችሁ መጥፎ ጥሩ ያደረገውን ሰው በዛው ይቀጥልበት ማለት ነው። በዛው ይቀጥልበት። መጥፎ ያደረገውን ሰው ደግሞ ለምን አይታረምም? አንዱ ስትጠላ፣ አንዱ ስትወድ፣ አንዱ ስትጠላ የልጆች ጨዋታ ነው ባይደይ ማለት ነው። ስለዚህ እንደዛ አይነት ነገር ማለት ነው በቃ የጋረዳችሁ ነገር አለ እናንተ ማለት ነው። እንደዛ ያንን ሰው እንዳይታያችሁ የጋረዳችሁ ነገር ስላለ ማለት ነው እንዲጋለጥላችሁ ማለት ነው። ያንን ሰው እንዲጋለጥላችሁ እና እናንተ የምትጫወቱትን ፕሌይ ማለት ነው እንዲቀልላችሁ ማድረግ ያለባችሁትን ነገር አድርጉ ባይደይ ማለት ነው። እንዲገለጥላችሁ ማለት ነው። ያንን ሰው ባይደይ ማለት ሰይጣን ጋርዷቸዋል ባይደይ እናንተ ላይም ሰይጣን እየተጫወተባችሁ ነው። እንደዛ እያደረጋችሁ ማለት ነው። ከዛ በኋላ እናንተን ሊያጠፋ ስለሚፈልግ ነው ባይደይ ማለት ነው። እኔ የሰይጣን መሳሪያ መሆን አልፈልግም። ጀስዋይ ማለት ነው። እኔ የሰይጣን መሳሪያ መሆን አልፈልግም።
አይሶርቱ ጋር ነው የምላቸው ሰዎቹ ምንም በጠላቸውም እንኳን ማለት ነው። አይሶርቱ ጋር ነው የምላቸው። ኦቨር እኔ በጣም ልብ ካላቸው ሰዎች ማለት ነው ልብ የሌላቸው ሰዎች ደግሞ ግን ደግሞ ክፉዎች ያልሆኑ ሰዎችን በጣም እረዳለኝ ማለት ነው። ግን ደግሞ እንደ ሰራ አይነት ሰው ላይ የሚጫወት ሰው ጃሳ ቢኮሬዚ ያደርገኛል፣ ያስፈራኛል ማለት ነው ለወደፊት ህይወቴንም ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ምን ይመጣል ማለት ነው። እንደዛ አይነት ሰዎቹ ማለት ነው ገበን ሲፈጥንባችሁ ማለት ነው የሆነ ነገር ይደረግልናል እንደዚህ እንደዚህ እያላችሁ አትቀዘቅዙ። ለምን ካላችሁ ማለት ነው እንደዛ አይነት ነገር ሽፋን ለመሸፈን ብሎ ማለት ነው ይገላችኋል፣ ያሰቃዩዋችኋል። ምክንያቱም የሆነ ሰው ከቀረበ የሆነ ሰው እንደዚህ አይነት ምላሽ ሊሰጠኝ ይችላል፣ እንደዚህ ካደረገች እንደዚህ አይነት መልኩ ልታጠቃኝ ትችላለች፣ እንደዚህ ከሆነች እንደዚህ አይነት መልኩ ልታጠቃኝ ትችላለች፣ ስለዚህ እኔ በምን ልከላከል ምናምን ብሎ እያሉ ማለት ነው ሰዎቹ ሁሌም እናንተ ስቃይ ውስጥ እንድትኖሩ ያደርጓቸዋል ማለት ነው። ስለዚህ ምንድነው ልላቸው የፈለኩት ማለት ነው ውዶችዬም፣ ስለዚህ ማለት ነው ከሰው ጋር መግባባት ጥሩ ነው ባይ ዘ ወይ ማለት ነው። መግባባት ጥሩ ነው። እኔ ኢቭንም ላይክ ሳልፈልግ ነው ከሰው ጋር የምግባባው እና ላይክ የኔ በቃ የተለመደ ባህሪ ነው ባይ ዘ ወይ ማለት ነው። በጣም በጣም የተለመደ ባህሪ ነው ማለት ነው አካባቢ ውስጥ ማለት ነው ከሰው ጋር መግባባት ኢቭን ማለት ነው በቃ ላይክ የሆነ አለ አይደለም ላይክ ቤት ውስጥ ስራ ሲያጠምደኝ የሆነ ፕሮግራም ሲኖረኝ ምናምን ነገር የሆነ በጣም የሚያጠምደኝ ነገር ከሌለ ማለት ነው ወይም ደግሞ በጣም የሚያጠምደኝ ጓደኛ ምናምን ከሌለኝ ማለት ነው ላይክ ብዙ ቦታ ነው የምኮለው ባይ ዘ ወይ ማለት ነው። ኢቭን አሁን በዙ ደስ አይለኝም ባይ ዘ ወይ ባላምድም ላይክ ለስራ ትወጣለህ፣ የሆነ ነገር ትወጣለህ፣ የሆነ ነገር ልትወጣ ትችላለህ። ስለዚህ ማለት ነው አሁን በቃ ላይ የእንቅልፍ ዘመኑን አልወደድኩትም። የእውነትም ፈጣሪ ሆይ ማለት ነው አንደር ሰሞኑን ትንሽ ደህና ነኝ። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ በቃ በብዙ አይነት መልኩ ማለት ነው ምን ቦታ ላይ ሲሆን መጥፎ ምን ቦታ ላይ ጥሩ እንዴት ማድረግ አለብኝ ራሴ ህይወት ፈክስ ማድረግ አለብኝ ያልኩኝ ነው ባይዘው እንትንም እንጓዘው ማለት ነው። ስለኔ የምታስብ እናት የለኝም ባይዘው ማለት ነው። ስለኔ የሚጨንቁ ሰው ማንም ሰው የለም ባይዘው ማለት ነው። እናቴና በእናቴ በኩል በተለይ ብዙ ማለት ነው እኔ ነው ራሴ የምጨነቀው ማለት ነው። እነርሱ በቃ ያው ሌሎቹ ደግሞ ያው ንግፍ አድርጎ ማድረግ ያለብን አድርገናል ብሎ ማለት ነው ትተዋል ባይዘው ማለት ነው። አንደር ሰው ማለት ነው ሌላውን ነገር ማለት ነው አሁን ላይ ማለት ነው ማንም ሰው በሌላ በኩል አካኑ ወዲህ ማለት ነው ኃላፊነት እንዲወስድ አልፈልግም። ባይዘው ሁሉንም ነገር ላይ እኔ ራሴ ነው ኃላፊነት መውሰድ የምፈልገው ማለት ነው። ለራሴንም ከርፎል ማለት እንፈልጋለኝ ማለት ነው። ሰው ማለት ነው ሰዎቹ ደግሞ ላይክ በዚህ ጊዜ ማለት ነው ላይክ ከኔ ጋር ትንሽ በትክክለኛ መንገድ ቢናገር ይኖራል ይሄን ያህል አልተናደርጋቸውም ነበር ማለት ነው። ግን ደግሞ እኔ ለህይወቴ ብዙ መስዋዕት የከፈልኩት እኔ ራሴ ስለሆንኩኝ ማለት ማንም ሰው ምንም እንዲለኝ አልፈልግም ባይ ማለት ነው። ሰው እኔም ይሄን መስዋዕት ስከፍል ማለት ነው ምንም አይነት ነገር ቢፈጠር ማለት ነው ያው መጨረሻ ጥሩ እንዲሆን ስለምፈልግ ነው ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የፍቅር ታሪክ ውስጥ ደግሞ በተለይ የተናገርኩትን ነገር ማለት ነው አንዳንዱ ለአንዱ ደስ አይለኝም። ኢቭን የማይዋደዱ ሰዎች ደስ ይሉኛል ማለት ነው። እኔ ባይ ዘ ዌይ ማለት ነው አሁን ማለት ነው የሆነች ሴት ማለት ነው መጣ ፍቅረኛኝ ብትቀማኝ ማለት ነው ምንም አልላትም ባይ ዘ ዌይ ምንም አልላትም ስላችሁ ማለት ነው እሱ ራሱ ነው እንጂ ሄደ እሱ አጎትታው አልወሰደችውም ባይ ማለት ነው። ስለዚህ ከፈለገ ጥርግ ይበል ጉዳይ አይደለም። ግን ደግሞ እሷ አላቀብጣት አይ ምናምን በቃ እንደዚህ ጎበዝ ምናምን ሊላት የማይታሰብ ነገር ነው ባይ ዘ ዌይ ማለት ነው። እሱን አይነት ነገር ማለት ነው በቃ ቆንጆ ፍቅር ምናምን አይዞሽ ምናምን ነገር ደስ ያለሽ ምናምን ሊላት የማይታሰብ ነገር አይደለም ከራባች ግን ደግሞ የሆነ እንትን አላደርግም ባይዘኝ ማለት ነው። የሆነ በቃ ምንም አይመስለኝም ባይዘኝ ማለት ነው። ሰው ማለት ነው ፍቅረኛ የስላችሁ ማለት ነው ሪሌሽንሺፕ ውስጥ ሆነን ነው ባይዘኝ ገና ፍቅር ሳንጀምር አይደለም እያልኳቸው ያለሁት። ምክንያቱም ፍቅር ሳንጀምሩ ሊሆንም ላይሆንም ስለሚችል ማለት ነው ያልተጀመረ ነገር ያልታሰበ ነገር ያልሆነ ነገር ምንም ማለት አይቻልም ባይዘኝ ማለት ነው። ፍቅር ከጀመራችሁ በኋላ ነው እያልኩኝ ያለሁት ማለት ነው። ፍቅር ከጀመርኩኝ በኋላ
ነው እያልኩኝ ያለሁት ማለት ነው። ከተቀሙኝ ምንም አይመስለኝም ባይደው ምናምን የሚላችሁ አንዳንድ ሰው ደግሞ እኔ መሀል ላይ ደግሞ ልተው አልቻልኩም እንበልም እና ማለት ነው። እኔ ያጋጠመኝ ነገር ነው እየነገርኳቸው ያለሁት ማለት ነው። ልተው አልቻልኩም እና ማለት ነው። ከዛ ማለት ነው የሆነ ታይም ላይ እኔ ካመጣና አይ ምናምን አለኝ ባይደው ማለት ነው። ከዛ ለዛ ሲሆን ማለት ነው ልጅቷ ደግሞ ልክ በጣም ተናደደች። እኔ ኦቨር ስለሷ አወራም ባለው ከፈለገች ጠርቅ አድርጎ ከወደዳት ምናምን ብዬ ነበር። ከዛ ልክ ልጅቷ በጣም ተናደደች እና በቃ ላይ አይ አንቺ ነሽ አለች። ባይዶይ እቺ አንቺ ነሽ አለችኝ። አሁን እኔ ምን ተፈጠረ ስላት አይ ምንም አይደለም ምናምን አለች ባይዶይ እና ከዛም በጣም ተናዳ ዘጋችኝ ማለት ነው። ከዛ ማለት ነው አይዶንት ኬር የምን መናደድ ነው። እኔ ሲጀመርም አልተናደድኩም ነበር በፊት ማለት ነው። ግን ደግሞ እሷ ለሱ በጣም ጥልቅ ፍቅር እንዳላት ወይም ደግሞ እንደምትወደው ባውቀው ኖሮ ምንም አላትም ነበረ። ኢቭንም ዝም ብለህ ነው በእናትህ ምናምን ብዬ ማለት ነው ተስፋ ነበር የምቆርጠው። ግን ደግሞ እሷ በጣም የምትወደው ሌላ ነበረ። ግን ከጎን አጎን ነበረ የምታካሂደው ማለት ነው። እንደን ሰው እኔ እሱ ከፈለጋት ማለት ነው ከጎንም ታካሂደው ከባሏ ጋር ተጨምረው ከፈለገችው ጋር ተጨምረው ምንም አያገባኝም ባይዘኝ ማለት ነው። ግን ደግሞ የሆነ በቃ ላይ ያለውን ነገር ስላየው ግን ምንም አልመሰለኝም ባይዘኝ እኔ ባይዘኝ እያወቅኳት ማለት ፍቅረኛሞች እያሉ እንዳወቅኩኝ ማለት ነው መሀል አልገባዋቸውም። ግን ደግሞ እሷ የድሮው ፍቅረኛዋ ስለነበረ ማለት ነው መሀል ገባችን። ከዛ ደግሞ እንደ አጋጣሚ እሱ ራሱ ነው የመጣው እንጂ እኔ ምንም አልሄድኩበትም። ባይዶይ መጨረሻ ላይ ማለት ነው የተጣላነው በትንሽ ነገር ነው ባይዶይ ማለት ነው። እንደርሰው ማለት ነው ልጆቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እኔ ሲመጣ ጊዜ ማለት ነው ምንም አላልኩትም። ምክንያቱ የነበረውንም ነገር ምክንያቱ ሁሉንም ነገር ነበር የምሰማው። ምክንያቱ እሷ ጋር የተፈጠረውን ነገር የፍቅር ግንኙነቷ እሷ የምታስበውን ነገር ማለት ነው። እሱ ግን ለብቻውን እየተጓዘ እንደሆነ ምናምን ነገርና ብዙ ነገር ትነግረኝ ነበረች ማለት ነው። ሁሉንም ነገር ሰማ ነበረ። ምክንያቱ እኔ በአካልም ስለሰማሁኝ ማለት ነው የሰው ወሬ ሰምቼ ሳይሆን ማለት ነው የማውቀው ነገርም ስለሆነ በአይኔ የማየውም ከሷንም ሰምቼ ነበረ ማለት ነው። የሆነ ነገሮችን ማለት ነው እንደርሰው ማለት ነው ወዶችዬም። ስለዚህ ማለት ነው እኔ ብዙ ጊዜ ማለት ነው ስለሌላ ነገር እያልኩኝ ምንም አልጨነቅም። ባይደይ እሷን ትወደታለህ፣ እሷን ትታርጋታለህ ምናምን። ግን ደግሞ መመላለስ አይመቸኝም ባይደይ ማለት ነው። ወይ እሷ ጋር መሆን አለበት ወይ እኔ ጋር መሆን አለበት ማለት ነው። የተፈጠረውን ነገር ሄደ ተመለሰ አለቀቀ ወጣ ምናምን ነገር የሚባል ነገር እኔ ጋር አይሰራም። ምንም አይመስለኝም ባይደይ አሁን እንኳን ትንሽ ይደብረኛል። ያኔ እንኳን ትንሽ ቀለል አድርግ ነበር ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ሄደ ተመለሰ ምንም አይነት እንትን አይመስለኝም ባይደይ ማለት ነው። እናንተ ጋር ያለ ማለት ነው እንዴት አለ እሱ ነው የሚያሳስበኝ ማለት ነው። አንተ ሰው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መጀመሪያ እናንተ እራሳችሁን ቻሉ። በቃ አይሰቱ ጋር ነው የምላችሁ። ፍቅር ግን እንድትችሉ ወይም እንድጥሩ ነገር ላይ መጥፎ ሁኔታ ላይ ምናምን የሚል ነገር የለም ማለት ነው። ፍቅር ግን በሁለቱም በኩል ማለት ነው እኩል ሲሆን ነው የሚያምረው ባይደይ ማለት ነው። እኩል ስትጫወቱ ማለት ነው እኩል ስትሆኑ ደስ የሚለው። ስለዚህ እንደዛ ካልሆናችሁ ብዙም አጨነቁበት ማለት ነው። ተስፋዬ የዛሬ ቪዲዮ ደግሞ ይሄን ይመስል ነበረ ማለት ነው። ሳላስብ ደግሞ ብዙ ተናገርኩኝ ማለት ነው። አንደን ሰው ማለት ነው ወዶቼ የሌለ ፍቅር ስንል እኮ ጭንቀት ፈጠርንባችሁ። አይዟችሁ ደግሞ ቀስ እያላችሁ ቪዲዮ ላይ የሰማችሁ ማለት ነው ሳብስክራይብ ላይ አድርጉልኝ ማለት ነው፣ ላይክ አድርጉልኝ ማለት ነው። ሰው ማለት ነው ወዶቼ እኔን ማለት ነው ቻው ብላችሁ ሸኙኝ ማለት ነው። ላይክ ባናደዳችሁ ላይክ ጥሩነቴ ነው ያሰባችሁ ማለት ነው። ባይ ባይ ባሉን ማለት ነው ውዶች። ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? እኔ ሰው ጥሩ እያደረገልኝ ክፋት አልመልሰላትም። ግን ደግሞ እያናደደኝ ማለት ነው ጥሩ ምላሽም ላልሰጠው እችላለሁ። የኔ ተፈጥሮ ነው፣ ምንም ማድረግ አልችልም። ባለው ሳያከብረኝ ደግሞ አከበረኝ ልልለት አልችልም።
ያላደረገልኝ ነገር አለትም ባደይ ማለት ነው። እኔ በተግባር ላይ ነው ማምነው ባደይ አሁን ማለት ነው። ወንድ ነኝ እንደዚህ ነኝ ጅብ ነኝ ጉጋ ነኝ ጓዓይ ነኝ ጋቁና ነኝ ምናምን እያለ ማለት ነው የሚል ወንድ አይመቸኝም። ጂሰስ ክራይስት እኔ መታገስ አልችልም ባደይ ማለት ነው። ሬስፔክትሊ ማለት ነው። ጀስት ካም ዳውን እንዴ አንተ ሰው ነህ እኔ ሰው ነኝ። ኢቭንም አንተ የኔ ጫማ እንኳን አትሆንም ማለት ነው ሲበዛ እንዴ። አንዳንድ ጊዜ ሰዎቹ ቀበጥ ይላሉ እንዴ። ጂሰስ ክራይስት እንደዚህ እኮ ነው እንደዛ እኮ ነው ኢዳ አጠር ገበል እንዴ እንደዛ እኮ ወንክረህ ለምን ልክ ነህ አታውቅም? ለምን ልክ ያልሆነህበት ትመጣለህ? ከኔ ልክ ካልሆንኩኝና ማለት ነው ለምን እኔ ጋር ትመጣለህ? ወይም ደግሞ ለምን ልክ ካልሆነ ሰው ጋር ትሄዳለህ? እንዴ ልክ ነው በቃ ልክ ነው በቃ ልክ ነው በቃና ወደሚመቸው ቦታ ጥርግ ማለት ትችላለህ ማለት ነው። እኛ ጋር ማለት አትችልም ነበር እንደም ሰው ማለት ወደ ይችላል ነግራቸው ባለመንገር ማለት ነው። ስለዚህ ማለት ነው እኔ 10 ሚሊዮን እንኳን ወንድ ብገባ ማለት ነው አይ ዶንት ኬር ማለት ነው። ስለዚህ ሪስፔክትሊ ክብር ላይ ፍቅር ላይ ተጋገዝ ላይ ይሆናል እያለ ማለት ነው ጊዜ የሚጨርስ ወንድ አልወደም ባደይ ማለት ነው። እኔ ጋር እንደዛ አልወድም ጡጦ ይዛችሁ ነው ባይደው ማለት ነው። የሆነ ማሐዘን ጡጦ ችጆ ቺችታ የምትተኙበትን የምትታቀፉበትን ሁሉ ነገር ይዛችሁ ነው ሽለው ፍቅር ሲይዛችሁ እኔ ጋር ማለት ነው። ያ እጮኛዬም እንደዛ ደርሰው ማለት ነው። ልነግራቸው ፈልገው ነገር ማለት ነው። ቀለል በል ባይደው ማለት እኔ ወጣትነት ታውቀዋለኝ ማለት ነው። ብዙ ነገር ይገጠማል ያጋጥማል። እኔ ባይደው በቃ ላይክ እንደዚህ መንፈሳዊ ጥሩ ጨዋ እስክን ቢሆንም ማለት ነው ላይክ ሰው እንደዛ ይሆናል የሚለውን እንትን የለብኝም ማለት እኔ ስለተጠመንኩኝ ስለታሰርኩኝ ስለታፈንኩኝ በቃ ስለተጨነቅኩኝ ራሴንም ስለምወድ ባይደው እንደዛ ነው ባይደው ማለት ነው። እኔ ወንድ ልጅ ማለት 10 ሲቲ ጋር ቢዞር ማለት ነው ኬር ማለት ነው። እኔ ግን እንደዛ ማድረግ ለሳስቤ አይደለም ኢቭንም አላደርገው ለራሴ በቃ ስለማይመቸኝ ነው። ግን ደግሞ አንዳንድ ጊዜ ኢቨን መንቀሳቀስ የምፈልግበትን ቦታ ሳልንቀሳቀስ የምቀርበትን ምክንያት አለ ባይደው ማለት ነው። አንደር ሰው ማለት ወዶች ልነግራቸው የምፈልገው ነገር ላስት ደግሞ ምንድነው መሰላችሁ እናንተ እንትን ይባላል ማለት ነው። ምንድነው የሚባለው ይሄ? ስለዚህ እንደዛ የፈለገውን ነገር ማድረግ ይችላል። ደግሞ ያልተጀመረው ነገር ላይ ማለት ነው በዛ ትውጣ ከዛ ጋር ትታይ ከዛ ሴት ጋር ነበር ከእንደዛ ሆንክ ከእንደዚህ ሆንክ ከእንደዛ ሆንክ ግንኙነት ከጀመራችሁ በኋላ ፍቅር ውስጥ ግንኙነት ከጀመራችሁ በኋላ እናንተ ፍቅረኛሞች ከሆናችሁ በኋላ እንደዚህ ሶሻል ሚዲያ ላይ መታችሁ ማለት ነው ፍቅረኛሞች ነን ብላችሁ ማለት ነው ሰዎችን ካስተዋውቃችሁ በኋላ ቤተሰቦቻችሁን ካስተዋውቃችሁ በኋላ ሰው አይኔ ውስጥ ካስገባችሁ በኋላ ፍቅረኛሞች ሆናችሁ ማለት ነው። አንቺ በቃ አይ ሁሉንም ላደርግልሽ እና ሁሉንም ላደርግልሽ ስላችሁ ማለት ነው በቃ ሁሉንም ልሆንልሽ በቃ እኔ ለፍቅር መስዋዕት በቃ አንቺ ለኔ እንደምታከብረኝና እኔ ፍላጎቴን እንደምታሟይልኝ እኔ ሊያንቺን ፍላጎት እንዳሟላ ማለት ነው ዝግጁ ነኝ። አፈቅርሻለሁ፣ አከብርሻለሁ። እኔ ላንቺ የማልሆነው ነገር የለም ምናምን ብሎ አሳምኖሽ ከዛ በኋላ ይከብዳል ማለት ነው። ይቅር ባይነት ጥሩ ነገር ነው። ባይደው ደግሞ ቀለል ማለት ጥሩ ነገር ነው። ከዛ በኋላ ይከብዳል ውዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ በፊት ግን ዳስፋይ ኖ ፕሮብለም ምንም ማለት አይደለም። እኔ ልንነጋገር እንችላለን፣ ልንዋደድ እንችላለን ምንም ነገር ቢፈጠር ማለት ነው። ከዛ በፊት የሚፈጠረውን ነገር ማለት ነው ከባድ ነው ባይደል የሆነ ነገር ሊፈጠር ይችላል ማለት ነው። ያ ኢቭን ልባቸው ሌላ እያለ ማለት ነው ከሌላ ጋር ግንኙነት ልትጀምሩ ትችላላችሁ፣ ወይም ደግሞ የሆነ ልታድሩ ትችላላችሁ ማለት ነው። ኢቭን ወንድ አይደለም ሴት እንኳን ማለት ነው ከወንድ ሳትፈልግ ታድራለች ማለት ነው። የሆነ ችግር ሲያጋጥማት ኢቭን በሱ ፍቅር ማለት ነው በሱ ፍቅር ብድ ብላ ማለት ነው እራሷን ስትስት ማለት ነው ጠጥታም ሊሆን ይችላል የትኛውንም ነገር ሊሆን ይችላል ማለት ነው። አንድን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው ባይደውኝ ማለት ነው። ያው ስለዚህ እኔ ማለት ነው እኔ በተፈጥሮዬ ደግሞ
በቃ ላይ በቃ ሰው ከወደድኩኝ ይብለኝ ነኝ ማለት ነው። ምንም ቢሆን ማለት ነው ሴት ጋርም ባየውም 10 ሴት ጋርም ባየውም ልተው ማለት ዘበት ነው ባይ ይለኝ። በጣም ከባድ ነው ማለት ነው። አይደለም አንድ ሴት ማለት ነው 10 ሴት እንኳን ብትከተለው ማለት 10,000 ሴቶች እንኳን ቢከተሉት አይዶክርም ምንም አይመስለኝም ባይ ማለት ነው። ኢቭን ዴይሊ ከሴት ጋር የምታይም ቢሆን ማለት ነው ለኔ መስማዬ ጥጥ ነው ባይ ማለት ነው። እኔ ያሰማም ባይ ማለት ነው ሶ ማለት ነው ካላየ አላምንም ባይ ማለት በቃ ላይክ እኔ ወደዋለሁኝ። ላይክ ሰልፊሽ ነኝ፣ ሚስኪን ነኝ፣ ጅል ነኝ ምን እንዳልኩኝ አላውቅም ባይ ማለት ነው። ሰዎቹ ደግሞ ላይክ እኔ ማለት ነው ብታይ ምንም እንደማይመስላቸው ነው የሚመስለኝ ባይ። ምክንያቱም እነዛ የሚከተሉት የእውነት ወደቱም ላይሆን ይችላል ማለት ነው። ጥሩ ሰው ስለሆነም ሊሆን ይችላል፣ ሚስኪን ስለሆነም ሊሆን ይችላል፣ ስለሚጠቀሙበት ሊሆን ይችላል። የሁሉ ሴቶች ማለት ነው ኢቭን ከእንደዛ ሁሉ ሴቶች ከሚከተሉት አንዳት እንኳን ልትወደው ማትወዳቸው ማይወዱት ሊሆን ይችላሉ ማለት ነው። እሱን ላይ ወዱት ይችላሉ ማለት ነው። ስለዚህ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ምክንያቱም ለምፈልጋቸው ነገር ማለት ነው ሰዎቹ ማለት ነው ምንም ሰው ቢከተላቸውም ደስተኛ አይሆኑም ባይ ማለት ነው። 1,000,000 ሰዎች ቢከተሏቸው ማለት ነው ወንድ ቢከተላትም ሴትን ብትከተለውም ማለት ነው ደስተኛ ሊሆኑ አይችሉም ባይ ማለት ነው። እውነተኛ ደስታ የሚያገኙት ማለት ነው እውነተኛ ከሚወዱት ሰው ጋር ነው ባይ ማለት ነው። ኢቭንም እውነተኛ ከሚወዱት ሰው ጋር ሳይሆን ማለት ነው እውነተኛ የሚወደውን ሰው የሚወዳቸውን ሰው ሲያገኙ ማለት ነው ኢቭን ፍቅር ምን እንደሆነ ይገባቸዋል ማለት ነው። ይሰርቱ ጋር ነው የምላቸው በቃ የሆነ ነገር ነው ልባቸው ውስጥ የሚቀረው ማለት ነው። አንደር ሰው ማለት ነው ወዳቸው ልነግራቸው የምፈልገው ነገር ማለት ነው እኔ በጣም ቀለል ያልኩ ሰው ነኝና ነገሮችን አላካብድም። ሶ አይ ጀስት ካም ዳውን ግን ደግሞ አንዳንድ ነገር ማለት ነው ይሄ መቀማማት የሚባል ነገር ላይ የሚደብረኝ ነገር አለ ማለት ነው። ግን እኔ በቃ ስሜትን ልታገሰው አልችልም ማለት ወይ እስኪዛ ሰው ከወደድኩኝ ማለት ነው የፈለገ ነገር ይሁን ማለት ነው ስሜትን መቆጣጠር ስለማልችል ማለት ነው ሶሪ ማለት ነው ምንም አይመስለኝም ባይ ማለት ነው። ያው እርሱ ራሱ ውጭልን ካለሽ ውጭልኝ ነው ባይ። አሁን ባለትዳር እንኳን ብልግና ነው ባይ የሆነ ስንናገር ከተባለ ማለት ነው ባለትዳር ወንድ ማማገጥ ማማለል ብልግና ነው። ምክንያቱም ልብሽ ይቆርጥልሻል ማለት ነው። አሁን ወንድ ባለትዳር ወንድ በፍጹም እታያችኝ ባይ ማለት ነው። እንደን ሰው ማለት ነው ወዶቼ ከብልግናና በጣም ከሰልፍሽ ጋር መሆን ወተን ማለት ነው በትክክለኛ መንገድ ማለት ነው ምንም ማለት አይደለም። ዳስፋየሪ በፊት ከጅምሩ ምንም እንደዛ ነበረ ማለት ነው። እኔ ገና ምንም ሳላውቅ ማለት ነው ከቤት የቤት ልጅ ነበርኩኝ ኢቭንም ማለት ነው ገና ከቤት ሳልወጣ ግን ደግሞ እኔ ስለምፈራ ማለት ነው ቤት ልጅ መምሰል አልፈልግም እያልኩኝ ነበር ማለት ነው። ሲወጣ የሆነ ምስኪን ቤት ልጅ ምናምን መምሰል አልፈልግም እያልኩኝ ነበረ። በተፈጥሮዬንም አይ ቲንክ ምስኪን አልነበርኩኝም መሰለኝ ማለት ነው። የሆነ ነገር አልኩኝ ነበረ ማለት ነው። ሰዎቹ ላይ ሲቀጥል አይኔ ሲያገ የሆነ አይን ሲገባቸው የሚቀየርባቸው ነገር አለ። ከዛ በስተቀር ግን ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ግን ምንድነው ነበር መሰላችሁ ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ እንደርሶ ስለዚህ ምንም አይመስለኝም ባይ ማለት በቃ ከኔ ወደድኩት ማለት ወደድኩት ነው በቃ ወደድኩት ነው ባይ ምንም አይመስለኝም ባይ ማለት ነው። ግን ስለ መውደድ ይታለ አይ ዶንት ኬር አባውት መውደድ አባውት ፍቅር አይ በእናታችሁ አሁን የሆነ ሰው ደስ ቢለኝም ወይም ደግሞ የሆነ ነገር ደስ ቢለኝም ማለት ነው እኔ ላይክ ወንዶቹ ደግሞ ላይክ እኔ ጀስት ጓደኛዬ እንዲሆን እፈልጋለሁ። ግን ደግሞ ወንዶቹ ብዙ ወንዶች ማለት ነው ጀስት ጓደኛ አይፈልጉም ባይ ማለት ነው። ጀስት ኮሚኒኬት ጀስት ጓደኛ ምናምን ነገር አይፈልጉም ባይ ማለት በቃ ላይክ ኢቭንም ማለት ወደ ገደለው ነው የሚሉት ባይ ማለት በቀር ምናምን ነገር በቃ ላይክ ወደ ገደለው ነው የሚገቡት እና ዳሷ ይከብዳል እሱን ነገር ደስከ ይዛ ይከብዳል ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ማለት ነው ኢቭን ፍቅር ጀምራችሁንም ተረጋግታችሁ ነው ሁሉ ነገር ማድረግ ያለባችሁ። ምክንያቱም በኋላ ላይ የሚመጣውን ነገር ማለት ነው እነዛ ሰዎች በጣም ወድሻለሁ ምናምን ብልሽ ማለት ነው የሚሆነውን ነገር ስለማያውቅ ነው የሚፈጠር የሚችለውን ነገር ስለማያውቅ ነው እና ልታስረዱት ይገባል ማለት ነው። የሆነ ነገር ከሆነ በኋላ ወይ እንደዚህ አይሰራም ባይደኝ ማለት ነው። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ኃላፊነት ሊወስዱበት ስለሆነ አይደለም እንደዛ ኦኬ ሶ ኦኬ ኖ ፕሮብለም እኔ ያለሁልሽ እኔ እንደምልሽ
የእውነት ኃላፊነት ሊወስድበት ስለሆነ አይደለም ባይዘው ማለት ነው። ስለማይገባው ነው እና አስረጂው ባይዘው ማለት ነው። እንትን ከዛ ቀጥዬ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ወዶቼ? ይሄ እንትን ማለት ነው ስለዚህ ማለት ነው ነገሮቹ ቀጥል አድርገው የማየው ባይዘው ማለት ነው። አሁን ማለት ነው በመሀላችሁ አሁን ላይክ ኢቭን ሳምታይምስ ማለት ነው አይስወርቱ ጋር ነው የምላችሁ ይከብዳል ማለት ነው። ፍቅረኛሞች ውስጥ ማለት ነው በጣም እንትን ያደርጋሉ ማለት ነው። አይስወርቱ ጋር ነው የምላችሁ አንዳንድ ጊዜ ማለት ነው ላይክ በቃ አይደለም ሴት በቃ ላይክ አይደለም ወንድ እንኳን በቃ ላይክ በጣም እናንተ በቃ እኛ እያለ ሲያስቸግራችሁ ላይክ በጣም እናንተ ራሳችሁ በቃ ላይክ አላውቅም በቃ ላይክ በጥፍ ልትል ትፈልጋላችሁ ወይ ይሆናል አይደለ? በጣም ራሳችሁ ልትቀርብ ትፈልጋላችሁ ወይ ቀርባችሁ ወይ ያርቃችሁ በቃ አፈቀርኳት ይላል። ግን ደግሞ በቃ ይፈሪ ሰው ምናምን አለ አይደለ? ያዛ ሲሆን በጣም ይከብዳችኋል ማለት ነው። ውዶች ልንገራችሁ የምፈልገው ነገር ማለት ነው አንዳንድ ጊዜ ማለት ነው ላይክ በጣም የሚወዳችሁ ሰው ሊደፍራችሁ ይችላል ማለት ነው። ግን ደግሞ እንደዛ የሚያደርገው ምንድነው? ሊደፍራችሁ የሚያደርገው ነገር ምንድነው? እናንተም ስትወዱትና ወይ አትቀርቡት ወይ አትርቁት። አንዳንድ ሰዎች ላይክ የሆነ አለ አይደለ ጥሩ ነገር እያደረጋችሁ መስላችሁ እንደዛ ታደርጋላችሁ ማለት ነው። ሳትወዱትም ማለት ነው የሆነ እንድትጠቀሙበት ፈልጋችሁ እንደዛ እያስመሰላችሁ ከዛ ሰው በጭራሽ አትርቁም እና እናም ሰው ማለት ነው እንደዚህ አይነት ነገር በጣም ከባድ ነው ውዶች። እኔ ግን እንደዛ አይነት ጨዋታ ሰው ላይ አልጫወትም። ካልወደድኩት አልወድህም ኢቭን ማለት ነው። እኔ እሱ ጋር እሱ ጓደኛ ሆኜ ማለት ነው አልወድህም፣ ግን ደስ ስላለክ በቃ ወይም ደግሞ ላይ ካልጠላህም ግን ደግሞ ፍቅር ይልኝ ላንተ እለዋለኝ ማለት ነው። ግን ደግሞ ሌላ ልነግራችሁ የምፈልገው ነገር ማለት ነው ወንዶች ደግሞ የሚወድሽ ደግሞ ወንድ የሚያስብልሽ ወንድ የሚያፈቅርሽ ወንድ ማለት ነው አይደፍርሽም። ግን ብዙ ጊዜ ማለት ነው አይደፍርሽም፣ አያስደፍርሽም ማለት ነው። አሁን ማለት ነው በጣም የምትጃጃሉ ሰዎች ማለት ነው አሁን 2 ወይም 3 ወይም ከዛም በላይ ሆኑ ማለት ነው አንድ ሴት ከደፈራት ወይም ደግሞ ከተደፈረች ማለት ነው እሱ ነገር ማለት ነው ፍቅር ወይም ደግሞ ሌላ ነገር እንዳይመስላችሁ እዛ ታሪክ ውስጥ አታስገቢው ማለት ነው። ዳስ ዋይ ፈርስ የሆነ ጥላቶች ነው ባይዶይ ከእንቅልፍሽ ንቂ እናም ማለት ነው እንደዛ ደግሞ አይደረግም፣ ማድረግ የለባቸውም ባይዶይ ማለት ነው። ከሁሉም በላይ ደግሞ ህግ ስላለ ደግሞ ህግ ላይ ማቅረብ በጣም ጥሩ ነው ባይዶይ ማለት ነው። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው በጣም ሲጠግብ ሰው እናንተ ላይ በጣም ሲጠግብ ማለት ነው ከባድ ነው ጉዳይ። ያ ፍትህ ሊኖር ይገባል ማለት ነው። አንድን ሰው ማለት ነው ውዶች ያያሱ ስላል ነው የምላችሁ። አሁን እኔ ስለምንም ነገር አይታየኝም ባይ ማለት ነው። ያው ኢቭን እንኳን ቋንቋ ብችል ኖሮ ወይም ደግሞ ኢቭን የሆነ ነገር ብችል ኖሮ ተስዋይ ትንሽ ማለት ነው ተረጋጋ ነበር። ግን እኔ ቋንቋ ሳልችል በእንደዚህ አይነት መልኩ ማለት ነው በእንደዚህ አይነት ድፍን ጭፍን ባለ መልኩ በጣም ነው የሚያስፈራኝ ባይ ዘ ዌይ ማለት ነው። ስለዚህ ማለት ነው አሁን በጣም ለምንድነው ስለ ፍቅር ለምንድነው ስለ እንትን የምትሉ ሰዎች ማለት ነው እኔ ስለምንም ነገር ግድ የለኝም ባይ ቀና ቋንቋ ማለት ነው ከሁሉም በላይ ኢምፖርታንት ነው እንደታዘብኩት። ምክንያቱም ሰዎቹ በትክክልም ሪፖርት አያደርጉም የተባሉትን ነገር ማለት ነው እስካሁን ማለት ነው። እኔ በጣም ገርሞኝ ነበርና የሚሉትን ነገር ላይ በቃ ሁሉ በኦፖዚት ናቸው ባይ ማለት ነው። ምንም ነገር ፈጣሪ አይፈሩም፣ ሰው አይፈሩም፣ ምንም አይፈሩም ማለት ነው።
እንደን ሰው ኢቭንም ማለት ነው በገንዘብ እየተከፈላቸው ማለት ነው። ኢቭን ትራንዝሌቱም ማለት ነው በጣም ነው የሚያዘሩት ወሬዎቹ ባይ ዘ ወይ ማለት ነው በትክክለኛ መንገድ አይናገሩም። ስለዚህ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው እናንተ የትኛውንም ሰዓት ብትሄዱ የትኛውንም ሰዓት ሀገር ለቃችሁ ብትሄዱ ማለት ነው ቋንቋ በጣም ኢምፖርታንት ነው ማለት ነው። ሄዳችሁ እንኳን እዛም ሊጠቅማችሁ ይችላል ማለት ነው በሄዳችሁበት እና ስራ ልታገኙበት ትችላላችሁ። የትኛውንም ነገር ልታገኙበት ትችላላችሁ ማለት ነው እዛው ሀገራችሁ ላይ ሆናችሁ ማለት ነው። እንትን ሰው ማለት ነው ቋንቋ መልመድ ለኔ በጣም በጣም ኢምፖርታንት ነው ባይ ማለት ነው። ያ ወይም ደግሞ ላይክ የእጅ ትራንስሌት መጠቀም ይሻላል እንጂ በሰው ትርጓሚ ማድረግ ለኔ ኖት ኢምፖርታንት እና ማለት ነው። ሰው ላይ የሚቀልዱ ሰዎች በጣም ብዙ ናቸው። ሰዎቹ ማለት ነው ስለ ራሳቸው ፍላጎት እንጂ ማለት ነው ስለ ትርጓማው ስለ እውነታው የሚያገባቸው ነገር የለም። ሊያመሳስሉ ይችላሉ ማለት ነው በትክክለኛ መንገድ ግን ላይናገሩላችሁ ስለሚችሉ ማለት ነው። እኔ ስለ ትርጓሚ እና በትርጓሚ ምናምን የሚሆነውን ነገር ማለት ነው ኖት ኢምፖርታንት ለኔ ኢምፖርታንት ጥሩ አይደለም። ባዲያ አይመቸኝ ደስተኛ አላደረገኝም እንደዛ አይነት ነገር ማለት ነው። ያላቸው አላማ ነው ባዲያ ማለት ነው ሰዎቹ ማለት ነው ለአላማቸው ሲሉ ማለት ነው የትኛውንም ነገር ያደርጋሉ ማለት ነው። ስለዚህ ማለት ነው ሰው ላይ ቀለድን ቢቀልዱም ደስ ወይ they don't care about them about we are they don't care about we are እንደርሶ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እናንተ ጥሩ ስለሆናችሁ ሰዎቹም እንደዛ ጥሩዎች ናቸው ብላችሁ ማሰብ በጣም ከባድ ነው ማለት ነው። እንደርሶ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው ተርጋሚ እንኳን ማለት ነው በስንት ጉቦ በስንት መከራ በስንት ነገር ነው ሰዎቹ የእውነትም የሚሰሩት ማለት ነው። በገንዘባቸው እየተከፈሉ ብዙ የሚሉ ሰዎች አሉ ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንድን ሰው ማለት ነው ሰው ሲቀልድባችሁ ማለት ነው ዝም ብላችሁ ልታዩ አይገባም። ኔቨር ማለት ነው። አሁን እኮ በቃ ላይ ቀሪ ወረቀቴ ላይ ትግርኛ ሳደርግ ማለት ነው በቃ ትግርኛ እንደዚህ ብሔረ ትግርኛ እነዛ ሰዎች እኮ ልንታይ እንታወቃለን እኮ አይደለም ባይ እኔ ስለጠሉ ነው ባይ ማለት ነው። እኔ ጋር በቃ ላይክ እነርሱ ሳይገባቸው እንኳን እኔ ጋር ጥላቻ አላቸው ባይ ማለት ነው። እነዛ ሰዎች እኔ ጋር ጥላቻ ስላላቸው ነው ባይ እንደዛ የሚሉት ባይ በቃ የኔን ስቃይ ለማባባስ ብለው ማለት ነው እንደዚህ እየተሰቃዩኝ ማለት ነው እንደዛ አይሉም ነበረ። ግን ስለኔ ግድ ስለሌላቸው ነው ባይ ማለት ነው። ከዛ ማለት ነው ላይክ እብድ ነው ያደረጉኝ እዚህ ማለት ነው። እና እዚህ ሀገርም አልተማመንም በቃ ላይክ በጣም ነው የምፈራው። ምክንያቱም እያወቁ ዝም ብለው ነው የሚያስመስሉት they don't care about nothing ምንም የሚያስፈራቸው ነገር የለም ባይ ዘ ወይ ቀሽ ስለሆኑ እንደዛ ነው የሚሉት ባይ ዘ ወይ ማለት ነው። አሁን ደግሞ በጣም የከፋ ነው ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እንደዚህ ሰው የመሳው መቀለጃ ከመሆን ፈጣሪ ሰውራችሁ ኢየሱስ ክርስቶስ ይገስጽላችሁ ማለት ነው። አንተን ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ ባይ ዘ ወይ ኢቭን ትግርኛ ስላለ አይደለም ባይ ዘ ወይ እንደዛ ይሆንኩት ግን ለምንድን ነው እንደዛ ያደረኩት? ኢቭንም አልታመም ነበር እኮ ስላጋነኑት እኮ ነው ባይ ዘ ወይ ማለት ነው። ሰዎቹ ስላጋነኑት እኮ ነው ባይ ዘ ወይ ይሄው ውስጥ የሆነ ነገር የገባሁት ማለት ነው። በቃ ሁሉንም ነገር ይፈተፍታሉ ማለት ነው። አሁን እንደዚህ ሲሉ ማለት የሆነ ነገር ሲናገሩ ማለት ነው በቃ እኛ እንደዚህ ሲሉ ማለት ነው ሰዎቹ ሲፈተፍቱ ምክንያቱም የሚያገኙት ነገር በጣም ብዙ ክፋት ያገኙማል ማለት ነው። ከዛ ማለት ነው በዛ እንትን እያደረጉ ማለት ነው ያሰቃዩዋቸዋል ማለት ነው። እንደነሱ ማለት ነው። እኔ ከስቃይ ውጭ ሌላ ምንም ነገር የሚመኛልን ሰው ስለማላይ ማለት ነው። ሰዎችንም አይ ቲንክ ርቀት ይፈልጋሉ መሰለኝ ብዬንም እኔንም በጣም ለመራቅ ነው የተዘጋጀው ማለት ነው። ከትግርኛ ማለት ነው 180 ሴንቲግሬድ ለመራቅ ነው ያሰብኩት። ይሄ አይስወርቱ ጋር ነው የምላቸው። ያው ከአማርኛም በቲክቶክ ርቃለኝ ማለት ነው። ወደ እንግሊዘኛ ሄጃለኝ ማለት ነው። ኦንሊ ማለት ነው። አሜሪካ ሲገባ ደግሞ በይበልጥ እገባበታለሁ እማራለሁ ማለት ነው። ለመማር ላይክ ከሁሉም በላይ ማለት ነው ሲሄድ ለምን ምን ያጓጓኛል ማለት ነው እማራለሁ። ከተረጋግቼ እማራለሁ ብዬ አስባለሁ ማለት ነው። እንደርሶ ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው?
ስለዚህ ማለት ነው ውዶቼ አንዳንድ ሰዎች ሲገፏቸው ማለት ነው እንደ ክብር ያያሉ ማለት ነው። እዚህ ማለት ነው በጣም በጣም ላይክ በጣም የኔ ሲገፋ ማለት ነው ብዙ ነገር ነው የሚገጥመኝ እና ማለት ነው ዝም ብዬ አሳልፋለሁ። ምክንያቱም አንድ ቀን ያልፈልኛል አንድ ቀን ምናምን እያልኩኝ ማለት ነው እንደርሰው እሱ ግፍ እንደ ክብር የሚታያቸው ሰዎች አሉ ማለት ነው። በጣም ያሳዝናል። ሲወርቱ ከነው የምላቸው ለዛ ሲገፏቸው ላይክ ምን አከበሩሽ ምን አደረጉልሽ ምናምን ይላሉ። እነሱ ግን የህፃን ጨዋታ ነው የሚጫወቱት ባይደው ማለት ነው። እንደዛ አይነት የሆነ ነገር ሲያደርጋቸው ምናምን ተቀባይነት ሲያገኙ ማለት ነው ለዛ በዛ ነው ደስ የሚላቸው ማለት ነው። ስለዚህ ማለት ነው ውዶቼ እኔ ድሮም አላምንበትም በዚህ መንገድ ማለት ነው። አሁንም አላምንበትም። ስለዚህ የራሳችንን እንስራ ማለት ነው። ስለዚህ ማለት ነው እኔ እናንተ እንደምታስቡት እንደሌላችሁ በጭራሽ አታስቡ። ሰዎችም ያውቃሉ እኮ አውቁ ዝም ብለው አላውቁ ማለት ነው እያስመሰሉ ነው ያሉት ይባል ማለት ነው። ስለዚህ ሀገር ይሄ ብቻ አይደለም ብዙ ሀገር አለ። ፈጣሪ ብቻ ይጠብቀኝ ማለት ነው። እንደን ሰው ማለት ነው ልጆቼ ልነግራቸው የምፈልገው ነገር ምክንያቱ እኔ ከማንም ጋር እየተነካካሁኝ አይደለም። ግልጽ ነው እየተናገርኩኝ ያለሁት። ብዙ ተነክቼ ብዙ ተንከራትቼ ማለት ነው ዝም አልኩኝ። ግን ደግሞ ዝም ልታስብሉኝ ስላልቻላችሁ ግን እኔ እውነታውን መናገር ስላለብኝ ነው እየተናገርኩኝ ያለሁት ማለት ነው። እኔ አማራም አይደለሁኝም ባይዘይ አማራ አይደለሁኝም። እኔ ጎንደሬ አይደለሁኝም፣ ጎጃሜ አይደለሁኝም፣ አዲስ አበባ ልጅም አይደለሁኝም። ግን አዲስ አበባ ልጅ ነበርኩኝ። ኢቭንም ቢል ኖሮ የአዲስ አበባ ልጅ ነኝ ነበር የምለው ባይዘይ ማለት ነው። ግን ደግሞ የአዲስ አበባ ልጅም አይደለሁኝም፣ የትግሬ ልጅም አይደለሁኝም፣ የዋንም ልጅ አይደለሁኝም ባይዘይ ነበርኩኝ። እኔ አሜሪካዊ ብቻ ነኝ ባይዘይ ማለት ነው። በስጋዬንም በደሜንም ማለት ነው አሜሪካ ነው የምትቀርበኝ። እውነት አሜሪካ ነኝ ባይዘይ ማለት ነው። እናቴ ማለት ነው ባሪያ እንኳን ብትሆን አይ ዶንት ኬር አባውት ሺ ያ ግን እኔ ግድ ከሌለኝ በላይ የእሷ ግድ የላትም ስለኔ ማለት ነው። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ የእሷ ጨዋታ ደግሞ በጣም በጣም ነው የሚገባኝ ማለት ነው። ምን አይነት ጨዋታ እንደምትጫወት ምን ማድረግ እንደምትፈልግ ምን ያህል ክፋት እንዳላት ምን ያህል ቤቢ ልብ እንዳላት አውቃለኝ ማለት ነው። እንደን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አጎቴ ላይክ በጣም ጥሩ ናቸው ነጮች ምናምን ሲል ማለት ነው ላይክ ለራሱም ነጭ ሊሆን ይችላል ማለት ነው። አንደን ሰው ለምንድነው እንደዛ አልኩት ማለት ነው። ብዙ ጊዜ የሆነ ነገር ለኔ ያደረገውን ሰው ወይም ደግሞ ለኔ ከኔ ጋር በጣም ብዙ ጊዜ የሚጓዝ ወይም ደግሞ ብዙ ነገር የሚጋፈጥ ከሆነ ሌሎች ሰዎችም ይሉታል ማለት ነው። ይሄ ነጭ መሆን አለበት ፈረንጅ መሆን አለበት እንደ ከዚህ ከእሷ ጋር እንደዚህ ተማምኖና ተጋግዞና ተባብሮ እሷንም የሆነ በቃ ላይ ማዕተቡን እንኳን ሳይበጥስ ይህን ያህል ያክል ጊዜ ከእሷ ጋር የሚሄድ ነጭ ብቻ መሆን አለበት፣ ለእሷን ይህን ያህል የሚጣበቅ ነጭ ብቻ መሆን አለበት ይላሉ ማለት ነው። ብዙ ጊዜ እውነትም ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድን ነው ግን ደግሞ እሱ ማለት ነው ከብዙ እዛ ኑሮ ብዙ ነገር አሳልፈዋል እና ማለት ነው ብዙ ነገር ይገባዋል ማለት ነው። ስለዚህ ላይክ ነጮች ጥሩ ናቸው ጥሩዎች ናቸው ምናምን ሲል ለምንድን ነው መሰላቸው እነርሱ ማለት ነው እና አጎቴ ማለት ነው በቃ ላይ የሰው እባብ ናቸው። ምክንያቱ አንቺ ገና ማለት ነው እጅሽ ያለውን ህፃን ማለት ነው ምን ልታደርጊው እንደምታስቢ ምን ታደርጊያለሽ፣ አንቺ ምን አይነት ሰው ነሽ ማለት ነው ሁሉንም ነገር በያሉበት ሆኖ ያውቃሉ ማለት ነው ገና ማለት ነው። አንዳንድ ሰው ማለት ነው ወንዶች ልነግራቸው የሚፈልገው ነገር ምንድነው መሰላችሁ እሱ ማለት ነው ያው እናንተ ሰዎች እስኪደርስላችሁ ህይወታችሁ ሊያልፍ ይችላል፣ አደጋ ውስጥ ልትገቡ ትችላላችሁ፣ ብዙ ነገር ሊገጥማችሁ ይችላል ማለት ነው። ስለዚህ አኩቴ መለዛ ነው ባይዘይ ማለት ነው። ልጆቻችሁ እንኳን እንደ ጠላት የሚያዩ ሰዎች አሉ ባይዘይ ማለት ነው። እሱም ባይ ዘ ወይ ላይክ ለኔ ጥሩ እንኳን ቢያደርግልኝ ማለት ነው ይሄን ያህል በፖዚቲቪቲ ላይሆን ይችላል፣ ፖዚቲቭ ነገር ላይሆን ይችላል አገኘነኝ ማለት ነው። በተኛውም መንገድ ሊሆን ይችላል ማለት ነው። ሁሎች ልነግራቸው የምፈልገው ነገር ምክንያቱ ሰዎቹ ደግሞ ላይክ ከሰዎች ጋር ተሸዋውዶ ነው ሁሉንም ነገር የሚያደርጉት። ምክንያቱ ክፉ ሰው እንኳን ማለት ነው ሸውዶ ነው ባይ ዘ ወይ የሰውን ህይወት የሚያተርፉበት ባይ ዘ ወይ ማለት ነው። እንትን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር እሱ ጊዜ ደግሞ ለብዙ ጊዜ እንደዛ ስለ የነበረውን ነገር ማለት ነው እነርሱ ስለማያውቁ እነርሱ ግን ብዙ ክፉዎች ያው ቤተሰቦቻችንም ወይ እህቶች ወንድሞቻችንም ቢሆን ማለት ነው ምን ያህል ክፉዎች እንደሆነ ስለምናውቃቸው ማለት ነው ከእነሱ ጋር ስናድግ ማለት ነው የተለያየ እንኳን ብንሆን ማለት ነው
ለዛ ነው ባይ ዘ ወይ እኔ እረዳዋለሁኝ ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ምንድነው? እኔ ግን ኢቭንም ብዙም እድል የለብኝም እሱ ጋር ማለት ነው። ብዙም አልጠቀምም። ግን ደግሞ ለእኔ አንደኛ ማለት ነው ኢቭንም ማለት ነው እኔ ቤተሰቦቻችን ውስጥ ማለት ነው አጎቴ ነበር በጣም የሚገርመው ነውና ለሮችን እረሳቸው ነበር። ምክንያቱም ለብዙ ጊዜ አዘልቆም ባይገቡ እነሱ ለትንሽ ጊዜ ነው እንጂ ላይክ በቃ የሆነ አለ አይደል? በቃ ትንሽ ጊዜ በኋላ ይበላሻሉ፣ የሆነ ነገር ያደርጋሉ፣ የሆነ ይበሳጫሉ፣ ይጣላሉ ምናምን ነገር ማለት ነው። ኢቭንም አሁን ትክክለኛ አባቴ ጋም እንደዛ ሆንኩኝ። በቃ ላይክ ከአባቴ ውጪ እረሳቸዋለሁ። ለምንድን ነው ስለምዶብኝ ባይ ዘ ወይ ማለት ነው። ኢቭን ፌስቡክ ላይ ማለት ነው ከአጎቴ ውጪ ማለት ነው ወንድሞቼን ምናምን ነገር አላዘወትርም ነበረ። ሁሌም አጎቴ ብቻ ነበር የማወራው እና በቃ በዛው ሄድኩበት ማለት ነው። ኢቭን አሁን ትንሽ የተመለስኩ ነው፣ ደህና እየሆንኩ ነው ማለት ነው። ላይክ የተለያዩ እንደሆነ ትንሽ ይገባኛል ማለት ነው። ላይክ